መጽሐፈ ኢያሱ ወልደ ነዌ ምዕራፍ 1 እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አሁንም አንተና የሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህንን ዮርዳኖስን ተሻገሩ። ለሙሴ እንደነገርሁት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ከምድረ በዳው ከዚህም ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የኬጢያውያንን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል። በሕይወትህ ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር እሆናለሁ። አልጥልህም፣ አልተውህም። ለአባቶቻቸው እሰጣቸዋለሁ ብዬ ማልሁላቸውን ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞህ። ነገር ግን ጽና፣ እጅግ በርታ። ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ አድርገው። በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ካፍህ አይለይ። ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜም መንገድህ ይቀናልሃል ይከናወንልሃልም። በምትሄድበት ሁሉ አምላክህ እግዚአብሔር ካንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ ብዬ አላዘዝሁህምን? ኢያሱም የሕዝቡን አለቆች በሰፈሩ መካከል እለፉ፣ ሕዝቡንም አምላካችሁ እግዚአብሔር ርስት አድርጎ ወደሚሰጣችሁ ምድር እስከ 3 ቀን ድረስ ይህንን ዮርዳኖስን ተሻግራችሁ ልትወርሷት ትገቡባታላችሁና ስንቃችሁን አዘጋጁ ብላችሁ እዘዟቸው ብሎ አዘዘ። ኢያሱም የሮቤልን ልጆች የጋድንም ልጆች የምናሴንም ነገድ እኩሌታ እንዲህ ብሎ ተናገራቸው። የእግዚአብሔር ባሪያ ሙሴ እንዲህ ብሎ ያዘዛችሁን ቃል አስቡ። አምላካችሁ እግዚአብሔር ያሳርፋችኋል፣ ይህችንም ምድር ይሰጣችኋል። ሚስቶቻችሁና ልጆቻችሁ ከብቶቻችሁም ሙሴ በዮርዳኖስ ማዶ በሰጣችሁ ምድር ይቀመጡ። ነገር ግን እናንተ ጽኑዓን ኃያላን ሁሉ ተሰልፋችሁ በወንድሞቻችሁ ፊት ተሻገሩ፣ እርዷቸውም። እግዚአብሔር እናንተን እንዳሳረፋችሁ ወንድሞቻችሁን እስኪያሳርፍ ድረስ እነሱ ደግሞ አምላካችሁ እግዚአብሔር የሚሰጣቸው ምድር እስኪወርሱ ድረስ ከዚህም በኋላ የእግዚአብሔር ባሪያ ሙሴ በፀሐይ መውጫ ወደ ሰጣችሁ ወደ ርስታችሁ ምድር ትመለሳላችሁ፣ ትወርሳቱም አላችሁ። እነርሱም ለኢያሱ እንዲህ ብለው መለሱለት፣ ያዘዝኸንን ነገር ሁሉ እናደርጋለን፣ ወደምትልከንም ስፍራ እንሄዳለን። በሁሉም ለሙሴ እንደታዘዘን እንዲሁ ላንተ ደግሞ እንታዘዛለን። ብቻ አምላክህ እግዚአብሔር ከሙሴ ጋር እንደነበረ ካንተ ጋር ይሁን። በትእዛዜ የሚያምጽ ሁሉ የምታዘውንም ቃል ሁሉ የማይሰማ እርሱ ይገደል። ብቻ ጽና፣ አይዞህ። ምዕራፍ 2 የነዌም ልጅ ኢያሱ ሄዳችሁ ምድሪቱንና ኢያሪኮን እዩ ብሎ ከሰጢም 2 ሰላዮች በስውር ላከ። ሄዱም ረዓብም ወደሚሏት ጋለሞታ ቤት ገቡ፣ በዚያም አደሩ። የኢያሪኮም ንጉሥ እነሆ ሰዎች ከእስራኤል ልጆች አገሩን ሊሰልሉ ወደዚህ በሌሊት ገቡ ሲባል ወሬ ሰማ። የኢያሪኮም ንጉሥ አገሩን ሁሉ ሊሰልሉ መጥተዋልና ወደ አንቺ የመጡትን ወደ ቤትሽም የገቡትን ሰዎች አውጪ ብሎ ወደ ረዓብ ላከ። ሴቲቱም 2ቱን ሰዎች ወስዳ ሸሸገቻቸው። እርሷም አዎን ሰዎቹ ወደ እኔ መጡ፣ ከወዴት እንደሆኑ ግን አላወቅሁም። በሩም ሲዘጋ ሲጨልምም ሰዎቹ ወጡ፣ ወዴት እንደሄዱ አላውቅም። ፈጥናችሁ አሳዷቸው፣ ታገኟቸውም አላችሁ አለች። እርሷ ግን ወደ ሰገነቱ አውጥታቸው ነበር። በዚያም በረበረበችው በተልባ እግር ውስጥ ሸሽጋቸው ነበር። ሰዎቹም ወደ ዮርዳኖስ መሻገሪያ በሚወስደው መንገድ አሳደዷቸው። አሳዳጆችም ከወጡ በኋላ በሩ ተቆለፈ። እነዚህም ሳይተኙ ሴቲቱ ወደ እነርሱ ወደ ሰገነቱ ወጣች። ሰዎቹንም እንዲህ አለቻቸው፣ እግዚአብሔር ምድሪቱን እንደሰጣችሁ እናንተንም መፍራት በላያችን እንደወደቀ በምድሪቱም የሚኖሩት ሁሉ ከፊታችሁ እንደቀለጡ አወቅኩ። ከግብፅ ምድር በወጣችሁ ጊዜ እግዚአብሔር የኤርትራን ባህር በፊታችሁ እንዳደረቀ በዮርዳኖስም ማዶ በነበሩት እናንተም ፈጽማችሁ ባጠፋችኋቸው በሁለቱ በአሞራውያን ነገሥታት
በሴዎንና በአግ ያደረጋችሁትን ሰምተናል። ይህንም ነገር ሰምተን ልባችን ቀለጠ። አምላካችሁም እግዚአብሔር በላይ በሰማይ በታችም በምድር እርሱ አምላክ ነውና ከእናንተ የተነሳ ከዚያ ወዲያ ለማንም ነፍስ አልቀረለትም። አሁንም እባካችሁ በእግዚአብሔር ማሉልኝ፣ በእውነትም ምልክት ስጡኝ። እኔ ለእናንተ ቸርነት እንደሠራሁ እናንተ ደግሞ ለአባቴ ቤት ቸርነት እንድትሠሩ አባቴንና እናቴንም ወንድሞቼንና እህቶቼንም ያላቸውንም ሁሉ እንድታድኑ ሰውነታችንንም ከሞት እንድታድኑ። ሰዎቹም ይህን ነገራችንን ባትገልጪ ነፍሳችን በነፍሳችሁ ፋንታ ለሞት ይሆናል፣ እግዚአብሔርም ምድሪቱን በሰጠን ጊዜ ከአንቺ ጋር ቸርነትንና እውነትን እናደርጋለን አሏት። ቤቷም በከተማ ቅጥር የተጠጋ ነበርና እርሷም በቅጥሩ ላይ ተቀምጣ ነበርና ከመስኮቱ በገመድ አወረደቻቸው። እርሷም አሳዳጆቹ እንዳያገኟችሁ ወደ ተራራው ሂዱ፣ አሳዳጆቹም እስኪመለሱ ድረስ በዚያ 3 ቀን ተሰውራችሁ ተቀመጡ፣ ኋላም መንገዳችሁን ትሄዳላችሁ አለቻቸው። ሰዎቹም አሏት፣ እኛ ከዚህ ካማልሽን መሐላ ንጹሐን እንሆናለን። እነሆ እኛ ወደ አገሩ በገባን ጊዜ ይህን ቀይ ፈትል እኛን ባወረድሽበት መስኮት በኩል እሰሪው፣ አባትሽንም እናትሽንም ወንድሞችሽንም የአባትሽንም ቤተሰብ ሁሉ ወደ አንቺ ወደ ቤትሽ ሰብስቢ። ከቤትሽም ደጅ ወደ ሜዳ የሚወጣ ደሙ በራሱ ላይ ይሆናል፣ እኛም ንጹሐን እንሆናለን። ነገር ግን ከአንቺ ጋር በቤቱ ውስጥ ያለውን አንድ እጅ ቢነካው ደሙ በእኛ ራስ ላይ ይሆናል። ይህንን ነገራችንን ግን ብትገልጪ ከዚህ ካማልሽን መሐላ ንጹሐን እንሆናለን። እርሷም እንደ ቃላችሁ ይሁን አለች። ሰደደቻቸውም፣ እነርሱም ሄዱ። ቀዩንም ፈትል በመስኮቱ በኩል አንጠለጠለችው። እነርሱም ሄደው ወደ ተራራው ደረሱ። አሳዳጆቹም በመንገዱ ሁሉ ፈልገው አላገኟቸውም። ሁለቱም ሰዎች ተመለሱ፣ ከተራራውም ወርደው ተሻገሩ፣ ወደ ነዌም ልጅ ወደ ኢያሱ መጡ። የደረሰባቸውንም ሁሉ አወሩለት። ኢያሱንም በእውነት እግዚአብሔር አገሩን ሁሉ በእጃችን አሳልፎ ሰጥቷል፣ በአገሩም ውስጥ ያሉት ሰዎች ሁሉ በፊታችን ይቀልጣሉ አሉት። ምዕራፍ 3 ኢያሱም ማልዶ ተነሳ፣ እርሱና የእስራኤልም ልጆች ሁሉ ከሰጢም ተነስተው ወደ ዮርዳኖስ መጡ። ሳይሻገሩም በዚያ አደሩ። ከ3 ቀንም በኋላ አለቆች በሰፈሩ መካከል አለፉ። ሕዝቡን የአምላካችሁ የእግዚአብሔር ቃል ኪዳን ታቦትና ሌዋውያን ካህናት ተሸክመውት ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉት። በእናንተና በታቦቱ መካከል ያለው ርቀት በስፍር 2000 ክንድ ያህል ይሁን። በዚህ መንገድ በፊት አልሄዳችሁበትምና የምትሄዱበትን መንገድ እንድታውቁ ወደ ታቦቱ አትቅረቡ ብለው አዘዙ። ኢያሱም ሕዝቡን ነገ እግዚአብሔር በመካከላችሁ ድንቅ ነገር ያደርጋልና ተቀደሱ አለ። ኢያሱም ካህናቱን የቃል ኪዳኑ ታቦት ተሸክማችሁ በሕዝቡ ፊት እለፉ ብሎ ተናገራቸው። የቃል ኪዳኑንም ታቦት ተሸክመው በሕዝቡ ፊት አለፉ። እግዚአብሔርም ኢያሱን ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር መሆኔን ያውቁ ዘንድ በዚህ ቀን በእስራኤል ሁሉ ዓይን ከፍ ከፍ አደርግ ዘንድ ጀምራለሁ። አንተም የቃል ኪዳኑን ታቦት የሚሸከሙትን ካህናት በዮርዳኖስ ውሃ ዳር ስትደርሱ በዮርዳኖስ ውስጥ ቁሙ ብለህ እዘዝ አለው። ኢያሱም ለእስራኤል ልጆች ወደዚህ ቀርባችሁ የአምላካችሁን የእግዚአብሔርን ቃል ስሙ አለ። ኢያሱም አለ፣ ሕያው አምላክ በመካከላችሁ እንደሆነ እርሱም ከፊታችሁ ከናዋዊውን፣ ኬጢያዊውንም፣ ኤዊያዊውንም፣ ፌርዛዊውንም፣ ጌርጌሳዊውንም፣ አሞራዊውንም፣ ኢያቡሳዊውንም ፈጽሞ እንዲያወጣ በዚህ ታውቃላችሁ። እነሆ የምድር ሁሉ ጌታ ቃል ኪዳን ታቦት በፊታችሁ ወደ ዮርዳኖስ ያልፋል። አሁንም ከእስራኤል ነገዶች 12 ሰዎች ምረጡ፣ ከየነገዱም አንድ ሰው ይሁን። እንዲህም ይሆናል፣ የምድር ሁሉ ጌታ የእግዚአብሔርን ታቦት የተሸከሙ ካህናት እግር ጫማ በዮርዳኖስ ውሃ ውስጥ ሲቆም ከላይ የሚወርደው የዮርዳኖስ ውሃ ይቋረጣል፣ እንደ ክምርም ሆኖ ይቆማል። እንዲህም ሆነ፣ ሕዝቡ ዮርዳኖስን ሊሻገሩ ከየድንኳናቸው በወጡ ጊዜ የቃል ኪዳኑን ታቦት የተሸከሙ ካህናት በሕዝቡ ፊት ይሄዱ ነበር። እንደ መከር ወራት ሁሉ ዮርዳኖስ እጅግ ሞልቶ ነበርና ታቦት ተሸካሚዎቹ ወደ ዮርዳኖስ ሲደርሱ
ታቦትንም የተሸከሙት የካህናቱ እግሮች በውሃው ዳር ሲጠልቁ ከላይ የሚወርደው ውሃ ቆመ። በጳርጣን አጠገብ ባለችው አዳም በምትባል ከተማ በሩቅ ቆሞ በአንድ ክምር ተነሳ። ወደ አረባ ባህር ወደ ጨው ባህር የሚወርደው ውሃ ፈጽሞ ተቋረጠ። ሕዝቡም በኢያሪኮ ፊት ለፊት ተሻገሩ። የእግዚአብሔርንም የቃል ኪዳን ታቦት የተሸከሙ ካህናት በዮርዳኖስ መካከል በደረቅ መሬት ጸንተው ቆመው ነበር። ሕዝቡም ሁሉ ዮርዳኖስን ፈጽመው እስኪሻገሩ ድረስ እስራኤል ሁሉ በደረቅ መሬት ተሻገሩ። ምዕራፍ 4 እንዲህም ሆነ ሕዝቡ ሁሉ ዮርዳኖስን ፈጽመው በተሻገሩ ጊዜ እግዚአብሔርም ኢያሱን ከሕዝቡ ከየነገዱ አንዳንድ ሰው 12 ሰዎች ምረጥና በዮርዳኖስ መካከል የካህናት እግር ከቆመበት ስፍራ 12 ድንጋዮች አንሱ፣ ተሸክማችሁም በዚህ ሌሊት በምታድሩበት ስፍራ አኑሯቸው ብለህ እዘዛቸው አለው። ኢያሱም ከየነገዱ አንዳንድ ሰው ከእስራኤል ልጆች ያዘጋጃቸውን 12 ሰዎች ጠራ። ኢያሱም አላቸው፣ በአምላካችሁ በእግዚአብሔር ታቦት ፊት ወደ ዮርዳኖስ መካከል እለፉ። ከናንተም ሰው ሁሉ በእስራኤል ልጆች ነገድ ቁጥር በጫንቃው ላይ አንድ ድንጋይ ከዚያ ይሸከም። ይህም በመካከላችሁ ምልክት ይሆናል። ልጆቻችሁም በሚመጣው ዘመን የእነዚህ ድንጋዮች ነገር ምንድን ነው ብለው ሲጠይቋችሁ እናንተ በእግዚአብሔር ቃል ኪዳን ታቦት ፊት የዮርዳኖስ ውሃ ስለተቋረጠ ነው። ዮርዳኖስን በተሻገረ ጊዜ የዮርዳኖስ ውሃ ተቋረጠ። እነዚህም ድንጋዮች ለእስራኤል ልጆች ለዘላለም መታሰቢያ ይሆናሉ ትሏቸዋላችሁ። የእስራኤልም ልጆች ኢያሱ እንዳዘዘ አደረጉ። እግዚአብሔርም ኢያሱን እንደተናገረው በእስራኤል ነገድ ቁጥር ከዮርዳኖስ መካከል 12 ድንጋዮች አንስተው ወደሚያድሩበት ስፍራ ወሰዱ፣ በዚያም አኖሯቸው። ኢያሱም የቃል ኪዳኑን ታቦት የተሸከሙ ካህናት እግሮች በቆሙበት ስፍራ በዮርዳኖስ መካከል ሌሎችን 12 ድንጋዮች ተከለ። እስከ ዛሬም ድረስ በዚያ አሉ። ሙሴም ኢያሱን እንዳዘዘው ሁሉ እግዚአብሔር ኢያሱን ለሕዝቡ እንዲነገር ያዘዘው ነገር ሁሉ እስኪፈጸም ድረስ ታቦቱን የተሸከሙ ካህናት በዮርዳኖስ መካከል ቆመው ነበርና ሕዝቡም ፈጥነው ተሻገሩ። ሕዝቡም ሁሉ ፈጽመው በተሻገሩ ጊዜ ሕዝቡ እያዩ የእግዚአብሔር ታቦትና ካህናቱ ተሻገሩ። ሙሴም እንዳዘዛቸው የሮቤል ልጆች፣ የጋድም ልጆች፣ የምናሴም ነገድ እኩሌታ ተሰልፈው በእስራኤል ልጆች ፊት ተሻገሩ። 40,000 ያህል ሰዎች ጋሻና ጦራቸውን ይዘው ለሰልፍ በእግዚአብሔር ፊት ወደ ኢያሪኮ ሜዳ ተሻገሩ። በዚያም ቀን እግዚአብሔር ኢያሱን በእስራኤል ሁሉ ፊት ከፍ አደረገው። ሙሴንም እንደፈሩ በዕድሜው ሁሉ ፈሩት። እግዚአብሔርም ኢያሱን የምስክሩን ታቦት የሚሸከሙትን ካህናት ከዮርዳኖስ እንዲወጡ እዘዝ ብሎ ተናገረው። ኢያሱም ካህናትን ከዮርዳኖስ ውጡ ብሎ አዘዛቸው። የእግዚአብሔርንም የቃል ኪዳኑን ታቦት የተሸከሙ ካህናት ከዮርዳኖስ መካከል በወጡ ጊዜ የካህናቱን እግር ጫማ ደረቅ መሬት መርገጥ በጀመረ ጊዜ የዮርዳኖስ ውሃ ወደ ስፍራው ተመለሰ፣ ቀድሞም እንደነበረ በዳሩ ሁሉ ላይ ሄደ። ሕዝቡም በመጀመሪያው ወር በ10ኛው ቀን ከዮርዳኖስ ወጡ። በኢያሪኮም ዳርቻ በምስራቅ በኩል በጌልጌላ ሰፈሩ። ከዮርዳኖስም ውስጥ የወሰዷቸውን እነዚያን 12ቱን ድንጋዮች ኢያሱ በጌልጌላ አቆማቸው። ለእስራኤልም ልጆች እንዲህ ብሎ ተናገራቸው። በሚመጣው ዘመን ልጆቻችሁ አባቶቻቸውን እነዚህ ድንጋዮች ምንድናቸው ብለው ሲጠይቁ ለልጆቻችሁ እንዲህ ብላችሁ ታስታውቃላችሁ። እስራኤል ይህን ዮርዳኖስን በደረቅ ተሻገረ። እስክንሻገር ድረስ አምላካችሁ የኤርትራን ባህር ከፊታችን እንዳደረቀ እንዲሁ እስክትሻገሩ ድረስ አምላካችሁ እግዚአብሔር የዮርዳኖስን ውሃ ከፊታቸው አደረቀ። ይኸውም የእግዚአብሔር እጅ ጠንካራ እንደሆነች የምድር አሕዛብ ሁሉ እንዲያውቁ አምላካችሁንም እግዚአብሔርን ለዘላለሙ እንድትፈሩ ነው። ምዕራፍ 5 እንዲህም ሆነ በዮርዳኖስ ማዶ በምዕራብ በኩል የነበሩት የአሞራውያን ነገሥታት ሁሉ፣ በባሕሩም አጠገብ የነበሩ የከናውያን ነገሥት ሁሉ፣
እግዚአብሔር ከእስራኤል ልጆች ፊት የዮርዳኖስን ውሃ እስኪሻገሩት ድረስ እንዳደረቀ በሰሙ ጊዜ ልባቸው ቀለጠ። ከእስራኤልም ልጆች የተነሳ ነፍስ ከዚያ ወዲያ አልቀረላቸውም። በዚያን ጊዜም እግዚአብሔር ኢያሱን የባልጩት መቁረጫ ሰርተህ የእስራኤልን ልጆች ሁለተኛ ጊዜ ግረዛቸው አለው። ኢያሱም የባልጩት መቁረጫ ሰርቶ የግርዛት ኮረብታ በተባለ ስፍራ የእስራኤልን ልጆች ገረዘ። ኢያሱ የገረዘበትም ምክንያት ይህ ነው። ከግብጽ የወጡት ሕዝብ ወንዶች ሰልፈኞች ሁሉ ከግብጽ ከወጡ በኋላ በመንገድ ላይ በምድረ በዳ ሞቱ። የወጡት ሕዝብ ሁሉ ተገርዘው ነበር። ነገር ግን ከግብጽ በወጡበት መንገድ በምድረ በዳ የተወለዱት ሕዝብ ሁሉ አልተገረዙም ነበር። እግዚአብሔርም ወተትና ማር የምታፈሰውን ምድር ለእኛ ይሰጠን ዘንድ ለአባቶቻቸው የማለላቸውን ምድር እንዳያሳያቸው የማለላቸው ከግብጽ የወጡ የእግዚአብሔርንም ቃል ያልሰሙ እነዚያ ሰልፈኞች ሁሉ እስኪጠፉ ድረስ የእስራኤል ልጆች 40 ዓመት በምድረ በዳ ይሄዱ ነበር። ልጆቻቸውን በእነሱ ፋንታ አስነሳ። እነዚህንም ኢያሱ ገረዛቸው፣ በመንገድ ሳሉ ስላልገረዟቸው ሸለፈታሞች ነበሩና። ሕዝቡም ሁሉ ፈጽመው በተገረዙ ጊዜ እስኪድኑ ድረስ በሰፈር ውስጥ በየስፍራቸው ተቀመጡ። እግዚአብሔርም ኢያሱን ዛሬ የግብፅን ነውር ከእናንተ ላይ አንከባልያለሁ አለው። ስለዚህም የዚያ ስፍራ ስም እስከ ዛሬ ድረስ ጌልገላ ተብሎ ተጠራ። የእስራኤልም ልጆች በጌልገላ ሰፈሩ። ከወሩም በ14ኛው ቀን በመሸ ጊዜ በኢያሪኮ ሜዳ ፋሲካ አደረጉ። ከፋሲካውም በኋላ በነጋው የምድሪቱን ፍሬ የቂጣ እንጎቻ ቆሎም በዚያ ቀን በሉ። በነጋውም ከምድሪቱ ፍሬ ከበሉ በኋላ መናው ቀረ። ከዚያም በኋላ ለእስራኤል ልጆች መና አልመጣላቸውም። ነገር ግን በዚያው ዓመት የከነዓንን ምድር ፍሬ በሉ። እንዲህም ሆነ፣ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ። እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር። ኢያሱም ወደ እርሱ ቀርቦ ከኛ ወገን ወይስ ከጠላቶቻችን ወገን ነህን? አለው። እርሱም አይደለውም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያው የሚነግረው ምንድን ነው? አለው። የእግዚአብሔርም ሰራዊት አለቃ ኢያሱን አንተ የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግርህ አውልቅ አለው። ኢያሱም እንዲሁ አደረገ። ምዕራፍ 6 ኢያሪኮም ከእስራኤል ልጆች የተነሳ ፈጽማ ተዘግታ ነበር። ወደ እርሷም የሚገባ ከእርሷም የሚወጣ ማንም አልነበረም። እግዚአብሔርም ኢያሱን አለው፣ ተመልከት፣ ኢያሪኮንና ንጉሷን ጽኗን ኃያሏንም በእጅህ ሰጥቻለሁ። ሰልፈኞቻችሁ ሁሉ ከተማይቱን አንድ ጊዜ ይዝሯት፣ እንዲሁም 6 ቀን አድርጉ። 7 ካህናት 7 ቀንደ መለከት በታቦቱ ፊት ይሸከሙ። በሰባተኛውም ቀን ከተማይቱን 7 ጊዜ ዙሩ። ካህናቱም ቀንደ መለከቱን ይንፉ። ቀንደ መለከቱን ባለማቋረጥ ሲነፋ የመለከቱን ድምፅ ስትሰሙ ሕዝቡ ሁሉ ታላቅ ጩኸት ይጩኹ። የከተማይቱም ቅጥር ይወድቃል፣ ሕዝቡም ሁሉ እያንዳንዱ አቅንቶ ይገባባታል። የነዌም ልጅ ኢያሱ ካህናቱን ጠርቶ የቃል ኪዳኑን ታቦት ተሸከሙ። 7 ካህናት 7 ቀንደ መለከት ወስደው በእግዚአብሔር ታቦት ፊት ይሂዱ አላቸው። ሕዝቡንም ሂዱ፣ ከተማይቱንም ዙሩ፣ ሰልፈኞችም በእግዚአብሔር ታቦት ፊት ይሂዱ አለ። ኢያሱም ለሕዝቡ በተናገረ ጊዜ 7ቱ ካህናት 7ቱን ቀንደ መለከት ይዘው በእግዚአብሔር ፊት ሄዱ፣ ቀንደ መለከቱንም ነፉ። የእግዚአብሔርም ቃል ኪዳን ታቦት ይከተላቸው ነበር። ሰልፈኞቹም ቀንደ መለከቱን በሚነፉ በካህናቱ ፊት ይሄዱ ነበር። የቀረውም ሕዝብ ከታቦቱ በኋላ ይሄድ ነበር። ካህናቱም እየሄዱ ቀንደ መለከቱን ይነፉ ነበር። ኢያሱም ሕዝቡን እኔ ጩኹ እስከምልበት ቀን ድረስ አትጩኹ፣ ድምፃችሁንም አታንሱ፣ ካፋችሁም አንድ ቃል አይውጣ፣ በዚያን ጊዜ ትጮኻላችሁ ብሎ አዘዛቸው። እንዲሁም እግዚአብሔርን ታቦት አንድ ጊዜ ከተማይቱን አዙረው እነርሱም ወደ ሰፈሩ ተመልሰው አደሩ። ኢያሱም ማለዳ ተነሳ፣ ካህናቱም የእግዚአብሔርን ታቦት ተሸከሙ። 7ቱም ካህናት 7 ቀንደ መለከት ይዘው በእግዚአብሔር ታቦት ፊት ይሄዱ ነበር፣ ቀንደ መለከቱንም ይነፉ ነበር። ሰልፈኞቹም በፊታቸው ይሄዱ ነበር። የቀሩትም ሕዝብ ከእግዚአብሔር ታቦት በኋላ ይመጡ ነበር። ካህናቱም እየሄዱ ቀንደ መለከቱን ይነፉ ነበር። በሁለተኛውም ቀን ከተማይቱን አንድ ጊዜ ዞረው ወደ ሰፈር ተመለሱ።
6 ቀንም እንዲህ አደረጉ። በሰባተኛውም ቀን በነጋ ጊዜ ማልደው ተነሱ። እንደዚህም ሥርዓት ከተማይቱን 7 ጊዜ ዞሩ። በዚያን ቀን ብቻ ከተማይቱን 7 ጊዜ ዞሩ። በሰባተኛውም ጊዜ ካህናቱ ቀንደ መለከቱን ሲነፉ ኢያሱ ሕዝቡን አለ፣ እግዚአብሔር ከተማይቱን ሰጥቷቸዋልና ጩኹ። ከተማይቱም በእርሷም ያለው ሁሉ ለእግዚአብሔር እርም ይሆናሉ። የላክናቸውን መልእክተኞች ስለሸሸገች ጋለሞታይቱ ረዓብ ከእርሷም ጋር በቤቷ ውስጥ ያሉ ሁሉ ብቻ በሕይወት ይኖራሉ። እናንተ ግን እርም ካደረጋችሁት በኋላ እርም ከሆነው ነገር ራሳችሁን ጠብቁ። እርም ከሆነው አንዳች የወሰዳችሁ እንደሆነ የእስራኤልን ሰፈር የተረገመ ታደርጉታላችሁ፣ ታስጨንቁትም አላችሁ። ነገር ግን ብርና ወርቅ ሁሉ የናስና የብረትም ዕቃ ለእግዚአብሔር የተቀደሰ ይሁን፣ ወደ እግዚአብሔርም ግምጃ ቤት ይግባ። ሕዝቡም ጮኹ፣ ካህናቱም ቀንደ መለከቱን ነፉ። ሕዝቡም የቀንደ መለከቱን ድምፅ በሰሙ ጊዜ ታላቅ ጩኸት ጮኹ፣ ቅጥሩም ወደቀ። ሕዝቡም ሁሉ እያንዳንዱ አቅንቶ ወደፊቱ ወደ ከተማይቱ ወጣ፣ ከተማይቱንም ወሰዱ። በከተማይቱም የነበሩትን ሁሉ ወንዱንና ሴቱን፣ ሕፃኑንና ሽማግሌውን፣ በሬውንም፣ በጉንም፣ አህያውንም በሰይፍ ስለት ፈጽመው አጠፉ። ኢያሱም ምድሪቱን የሰለሉ 2ቱን ሰዎች ወደ ጋለሞታይቱ ቤት ግቡ፣ ከዚያም ሴቲቱንና ያላትን ሁሉ እንደማላችሁላት አውጡ አላቸው። ሰላዮቹም ብላቴናዎች ገብተው ረዓብን አባቷንና እናቷን ወንድሞቿንም ያላትንም ሁሉ ቤተ ዘመዶቿንም ሁሉ አወጡ፣ ከእስራኤልም ሰፈር በውጭ አስቀመጧቸው። ከተማይቱንም በእርሷም የነበረውን ሁሉ በእሳት አቃጠሉ። ነገር ግን ብሩንና ወርቁን የናሱንና የብረቱንም ዕቃ በእግዚአብሔር ግምጃ ቤት አደረጉት። ኢያሪኮን ሊሰልሉ ኢያሱ የሰደዳቸውንም መልእክተኞች ስለሸሸገች ጋለሞታይቱን ረዓብን የአባቷንም ቤተሰብ ያላትንም ሁሉ ኢያሱ አዳናቸው። እርሷም በእስራኤል መካከል እስከ ዛሬ ድረስ ተቀምጣለች። በዚያን ጊዜም ኢያሱ ይህችን ከተማ ኢያሪኮን ለመስራት የሚነሳ ሰው በእግዚአብሔር ፊት ርጉም ይሁን፣ መሠረቷንም ሲጀምር በኩር ልጁ ይጥፋ፣ በሯንም ሲያቆም ታናሽ ልጁ ይጥፋ ብሎ ማለ። እግዚአብሔርም ከኢያሱ ጋር ነበረ፣ ዝናውም በምድር ሁሉ ላይ ወጣ። ምዕራፍ 7 የእስራኤል ልጆች ግን እርም በሆነው ነገር በደሉ። ከይሁዳ ነገድ የሆነ አካን እርሱም የከርሚ ልጅ የዘንበሪ ልጅ የዛራ ልጅ እርም ከሆነው ነገር ወሰደ። የእግዚአብሔርም ቁጣ በእስራኤል ልጆች ላይ ነደደ። ኢያሱም ከቤተል በምስራቅ በኩል በቤት አዌን አጠገብ ወዳለችው ወደ ጋይ ሰዎችን ከኢያሪኮ ልኮ ውጡ፣ ምድሪቱንም ሰልሉ ብሎ ተናገራቸው። ሰዎቹም ወጡ፣ ጋይንም ሰለሉ። ወደ ኢያሱም ተመልሰው 2 ወይም 3 ሺህ ያህል ሰው ወጥተው ጋይን ይምቱ እንጂ ሕዝቡ ሁሉ አይውጣ፣ ጥቂቶች ናቸውና ሕዝቡ ሁሉ ወደዚያ ለመሄድ አይድከም አሉት። 3 ሺህ ያህል ሰዎችም ወደዚያ ወጡ፣ ከጋይም ሰዎች ፊት ሸሹ። የጋይም ሰዎች ከነርሱ 36 ያህል ሰዎችን መቱ፣ ከበሩ እስከ ሸባሪም ድረስ አባረሯቸው፣ በቁልቁለቱም መቷቸው። የሕዝቡም ልብ ቀለጠ፣ እንደ ውሃም ሆነ። ኢያሱም ልብሱን ቀደደ፣ እርሱና የእስራኤል ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸውም ላይ ትቢያ ነሰነሱ። ኢያሱም አለ፣ ዋይ ጌታ እግዚአብሔር ሆይ፣ በአሞራውያን እጅ አሳልፈህ ትሰጠን ታጠፋንም ዘንድ ይህን ሕዝብ ዮርዳኖስን ለምን አሻገርኸው? በዮርዳኖስ ማዶ መቀመጥን በወደድን ነበር እኮ። ጌታ ሆይ፣ እስራኤል በጠላቶቻቸው ፊት ከሸሹ ምን እላለሁ? ከነዓናውያንም በምድሪቱ የሚኖሩ ሁሉ ሰምተው ይከቡናል፣ ስማችንንም ከምድር ያጠፋሉ። ለታላቁ ስምህም የምታደርገው ምንድነው? እግዚአብሔርም ኢያሱን አለው፣ ለምን በግንባር ተደፍተሃል? ቁም፣ እስራኤል በድሏል፣ ያዘዝኋቸውንም ቃል ኪዳኔን አፍርሰዋል። እርም የሆነውንም ነገር ወሰዱ፣ ሰረቁም፣ ዋሹም፣ በዕቃቸውም ውስጥ ሸሸጉት። ስለዚህም የእስራኤል ልጆች በጠላቶቻቸው ፊት መቆም አይችሉም። የተረገሙ ስለሆኑ በጠላቶቻቸው ፊት ይሸሻሉ። እርም የሆነውንም ነገር ከመካከላችሁ ካላጠፋችሁ ከዚህ በኋላ ከእናንተ ጋር አልሆንም። ተነሳና ሕዝቡን ቀድስ፣ እንዲህም በላቸው፣ እስራኤል ሆይ፣ እርም የሆነ ነገር በመካከልህ አለ። እርምም የሆነውን ነገር ከመካከላችሁ እስክታጠፉ ድረስ በጠላቶቻችሁ ፊት መቆም አትችሉም።
ብሎ የእስራኤል አምላክ እግዚአብሔር ተናግሯልና እስከ ነገ ተቀደሱ። ነገም በየነገዳችሁ ትቀርባላችሁ። እግዚአብሔርም የሚለየው ነገድ በየወገኖቹ ይቀርባል። እግዚአብሔርም የሚለየው ወገን በየቤተሰቦቹ ይቀርባል። እግዚአብሔርም የሚለየው ቤተሰብ በየሰው ይቀርባል። እርም የሆነውም ነገር የተገኘበት ሰው የእግዚአብሔርን ቃል ኪዳን አፍርሷልና በእስራኤልም ዘንድ በደል አድርጓልና እርሱና ያለው ሁሉ በእሳት ይቃጠላሉ። ኢያሱም ማልዶ ተነሳ፣ እስራኤልንም በየነገዶቻቸው አቀረበ። የይሁዳም ነገድ ተለየ። የይሁዳንም ወገን አቀረበ፣ የዛራንም ወገን ለየ። የዛራንም ወገን ሰዎች አቀረበ። ዘንበሪም ተለየ፣ የቤቱንም ሰዎች አቀረበ። ከይሁዳም ነገድ የሆነ የከርሚ ልጅ የዘንበሪ ልጅ የዛራ ልጅ አካን ተለየ። ኢያሱም አካንን ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብር ስጥ፣ ለእርሱም ተናዘዝ፣ ያደረግከውንም ንገረኝ፣ አትሸሽገኝ አለው። አካንም መልሶ ኢያሱን በእውነት የእስራኤልን አምላክ እግዚአብሔርን በድያለሁ፣ እንዲህና እንዲህም አድርጌአለሁ። በዘረፋ መካከል አንድ ያማረ የሰናወር ካባ 200 ሰቅል ብር ሚዛኑም 50 ሰቅል የሆነ ወርቅ አይቼ ተመኘኋቸው፣ ወሰድኋቸውም። እነሆም በድንኳኔ ውስጥ በመሬት ተሸሽገዋል፣ ብሩም ከሁሉ በታች ነው አለው። ኢያሱም መልእክተኞችን ሰደደ፣ ወደ ድንኳኑም ሮጡ። እነሆም በድንኳኑ ውስጥ ተሸሽጎ ነበር፣ ብሩም በበታቹ ነበረ። ከድንኳኑም ውስጥ ወስደው ወደ ኢያሱና ወደ እስራኤል ልጆች ሁሉ አመጡት፣ በእግዚአብሔርም ፊት አኖሩት። ኢያሱና እስራኤል ሁሉ የዛራን ልጅ አካንን ብሩንም ካባውንም ወርቁንም ወንዶችና ሴቶች ልጆቹንም በሬዎቹንም አህያዎቹንም በጎቹንም ድንኳኑንም ያለውንም ሁሉ ወስደው ወደ አኮር ሸለቆ አመጧቸው። ኢያሱም ለምን አስጨነከን? እግዚአብሔር ዛሬ አስጨንቀሃል አለው። እስራኤልም ሁሉ በድንጋይ ወገሩት፣ በእሳትም አቃጠሏቸው፣ በድንጋይም ወገሯቸው። በላዩም እስከ ዛሬ ድረስ ያለ ታላቅ የድንጋይ ክምር ከመሩ። እግዚአብሔርም ከቁጣው ትኩሳት ተመለሰ። ስለዚህም የዚያ ስፍራ ስም እስከ ዛሬ ድረስ የአኮር ሸለቆ ተብሎ ተጠራ። ምዕራፍ 8 እግዚአብሔርም ኢያሱን አትፍራ፣ አትደንግጥ፣ ሰልፈኞችን ሁሉ ካንተ ጋር ውሰድ፣ ተነስተህም ወደ ጋይ ውጣ። እይ የጋይን ንጉሥ ሕዝቡንም ከተማውንም ምድሩንም በእጅህ ሰጥቻለሁ። በኢያሪኮና በንጉሷም እንዳደረግ እንዲሁ በጋይና በንጉሷ ታደርጋለህ። ምርኮዋንና ከብቷን ግን ለራሳችሁ ትዘርፋላችሁ። ከከተማይቱም በስተኋላ ድብቅ ጦር አስቀምጥ አለው። ኢያሱም ሰልፈኞቹም ሁሉ ወደ ጋይ ሊወጡ ተነሱ። ኢያሱም ጽኑዓን ኃያላን የሆኑትን 30,000 ሰዎች መረጠ። በሌሊትም ሰደዳቸው፣ እንዲህም ብሎ አዘዛቸው፣ እነሆ ከከተማይቱ በስተኋላ ተደበቁ፣ ከከተማይቱ አትራቁ፣ ሁላችሁም ተዘጋጁ። እኔ ከኔም ጋር ያለው ሕዝብ ሁሉ ወደ ከተማይቱ እንቀርባለን። እኛንም ሊገናኙ እንደ ፊተኛው በወጡ ጊዜ ከፊታቸው እንሸሻለን። አስቀድመን እንደ ሸሸን የምንሸሽ ይመስላቸዋልና ከከተማይቱ እስክናርቃቸው ድረስ ወጥተው ይከተሉናል። እኛም ከፊታቸው እንሸሻለን። እናንተም ከተደበቃችሁበት ስፍራ ተነሱ፣ አምላካችሁም እግዚአብሔር እርሷን በእጃችሁ አሳልፎ ይሰጣልና ከተማይቱን ያዙ። በያዛችኋትም ጊዜ ከተማይቱን በእሳት አቃጥሏት፣ እንደ እግዚአብሔር ቃል አድርጉ፣ እነሆ አዝዣችኋለሁ። ኢያሱም ሰደዳቸው፣ ወደሚደበቁበትም ስፍራ ሄዱ። በጋይና በቤቴል መካከልም በጋይ በምዕራብ በኩል ተቀመጡ። ኢያሱ ግን በዚያች ሌሊት በሕዝቡ መካከል አደረ። ኢያሱም ማልዶ ተነሳ፣ ሕዝቡንም አሰለፈ። እርሱም የእስራኤልም ሽማግሌዎች ከሕዝቡ በፊት ወደ ጋይ ወጡ። ከእርሱም ጋር የነበሩ ሰልፈኞች ሁሉ ወጥተው ቀረቡ። ወደ ከተማይቱም ፊት ደረሱ። በጋይም በሰሜን በኩል ሰፈሩ። በእነርሱና በጋይም መካከል ሸለቆ ነበረ። 5,000 ያህል ሰዎችንም ወስዶ በቤቴልና በጋይ መካከል በከተማይቱም በምዕራብ በኩል ደብቆ አስቀመጣቸው። በከተማይቱ በሰሜን በኩል የነበሩትን ሰራዊት ሁሉ፣ በከተማይቱም በምዕራብ በኩል የተደበቁትን ሕዝብ አኖሩ።
ኢያሱም በዚያች ሌሊት ወደ ሸለቆ መካከል ሄደ። የጋይም ንጉሥ ባየ ጊዜ የከተማይቱ ሰዎች ቸኩለው በማለዳ ተነሱ። እርሱና ሕዝቡም ሁሉ በተወሰነው ጊዜ በዓረባ ፊት ወዳለው ወደ አንድ ስፍራ እስራኤልን በሰልፍ ለመገናኘት ወጡ። ከከተማይቱ በስተኋላ ግን ድብቅ ጦር እንዳለ አያውቅም ነበር። ኢያሱም እስራኤልም ሁሉ ድል የተነሱ መስለው ከፊታቸው በምድረ በዳው መንገድ ሸሹ። በከተማይቱም የነበሩ ሰዎች ሁሉ ሊያሳድዷቸው ተጠሩ። ኢያሱንም አሳደዱት፣ ከከተማይቱም እንዲርቁ አደረጓቸው። በጋይና በቤቴልም ውስጥ እስራኤልን ለማሳደድ ያልወጣ ሰው አልነበረም። ከተማይቱንም ከፍተው ተዉ፣ እስራኤልንም አሳደዱት። እግዚአብሔር ኢያሱን ጋይን በእጄ አሳልፌ እሰጥሃለሁና በእጄ ያለውን ጦር በላይዋ ዘርጋ አለው። ኢያሱም በእጁ ያለውን ጦር በከተማይቱ ላይ ዘረጋ። የተደበቁትም ፈጥነው ከስፍራቸው ተነሱ። ኢያሱም እጁን በዘረጋ ጊዜ ሮጡ፣ ወደ ከተማይቱም ገብተው ያዟት። ፈጥነውም ከተማይቱን በእሳት አቃጠሏት። የጋይም ሰዎች ወደ ኋላቸው ዞረው የከተማይቱ ጢስ ወደ ሰማይ ሲወጣ እዩ። ወዲህና ወዲያ መሸሽ አልቻሉም። ወደ ምድረ በዳ የሸሹ ሕዝብ በሚያሳድዷቸው ላይ ተመለሱ። ኢያሱም እስራኤልም ሁሉ ተደብቀው የነበሩት ከተማይቱን እንደያዙ የከተማይቱም ጢስ እንደተነሳ ባዩ ጊዜ ወደ ኋላ ተመልሰው የጋይን ሰዎች ገደሉ። ሌሎቹም በላያቸው ከከተማይቱ ወጡ። የጋይም ሰዎች በእስራኤል መካከል ሆኑ። እስራኤልም ከበቧቸው፣ አንድ እንኳን ሳይቀር ሳያመልጥም ገደሏቸው። የጋይንም ንጉሥ ሳይሞት ይዘው ወደ ኢያሱ አመጡት። እንዲህም ሆነ እስራኤልን ሊያሳድዱ ሄደው የነበሩትን የጋይን ሰዎች ሁሉ በሜዳና በምድረ በዳ ከገደሏቸው በኋላ እነርሱም በሰይፍ ስለት እስኪያልቁ ድረስ ከወደቁ በኋላ እስራኤል ሁሉ ወደ ጋይ ተመለሱ፣ በሰይፍም ስለት መቷት። በዚያም ቀን የወደቁት ሁሉ ወንድም ሴትም የጋይ ሰዎች ሁሉ 12,000 ነፍስ ነበሩ። ኢያሱም በጋይ የሚኖሩትን ሁሉ ፈጽሞ እስኪያጠፋ ድረስ ጦር የዘረጋባትን እጁን አላጠፈም። ነገር ግን እግዚአብሔር ኢያሱን እንዳዘዘው ቃል የዚያችን ከተማ ከብትና ምርኮ እስራኤል ለራሳቸው ዘረፉ። ኢያሱም ጋይን አቃጠላት፣ እስከ ዛሬም ድረስ ድብድባና በረሃ ለዘላለም አደረጋት። የጋይንም ንጉሥ እስከ ማታ ድረስ በዛፍ ላይ ሰቀለው። ፀሐይም በገባች ጊዜ ኢያሱ አዘዘ፣ ሬሳውንም ከዛፍ አወረዱት፣ በከተማይቱም በር አደባባይ ጣሉት። በላዩም እስከ ዛሬ ድረስ ያለውን ታላቅ የድንጋይ ክምር ከመሩበት። የዚያን ጊዜም ኢያሱ በጌባል ተራራ ላይ ለእስራኤል አምላክ ለእግዚአብሔር መሠዊያን ሠራ። የእግዚአብሔር ባሪያ ሙሴ የእስራኤልን ልጆች እንዳዘዘ በሙሴም ሕግ መጽሐፍ እንደተጻፈው መሠዊያው ካልተወቀረና ብረት ካልነካው ድንጋይ ነበረ። በእርሱም ላይ ለእግዚአብሔር የሚቃጠለውን መሥዋዕት አቀረቡ፣ የደህንነትንም መሥዋዕት ሰዉ። የእስራኤልም ልጆች ሲያዩ በዚያ ስፍራ በድንጋዮቹ ላይ የሙሴን ሕግ ጻፈባቸው። የእስራኤልንም ሕዝብ አስቀድሞ ይባርኩ ዘንድ የእግዚአብሔር ባሪያ ሙሴ እንዳዘዘ እስራኤል ሁሉ ሽማግሌዎቻቸውም፣ አለቆቻቸውም፣ ፈራጆቻቸውም፣ የአገሩ ልጆችም መጻተኞችም እኩሌቶቹ በገሪዛን ተራራ ፊት እኩሌቶቹም በጌባል ተራራ ፊት ሆነው የእግዚአብሔርን ቃል ኪዳን ታቦት በተሸከሙት በሌዋውያን ካህናት ፊት ለፊት በታቦቱም ፊት በወዲህና በወዲያ ቆመው ነበር። ከዚህም በኋላ በሕጉ መጽሐፍ እንደተጻፈ ሁሉ የሕጉን ቃሎች ሁሉ በረከቱንና እርግማኑን አነበበ። ኢያሱም በእስራኤል ጉባኤ ሁሉ በሴቶቹም በሕፃናቱም በመካከላቸውም በሚኖሩት መጻተኞች ፊት ሁሉን አነበበ እንጂ ሙሴ ካዘዘው አንዲት ቃል አላስቀረም። ምዕራፍ 9 እንዲህም ሆነ በዮርዳኖስ ማዶ በተራራማው በቆላውም በታላቁ ባህር ዳር በሊባኖስም ፊት ለፊት የነበሩ ነገሥታት ሁሉ ኬጢያዊ፣ አሞራዊም፣ ከነዓናዊም፣ ፌርዛዊም፣ ኤዊያዊም፣ ኢያቡሳዊም ይህንን በሰሙ ጊዜ ኢያሱንና እስራኤልን ሊወጉ አንድ ሆነው ተሰበሰቡ። የገባዖን ሰዎች ግን ኢያሱ በኢያሪኮና በጋይ ያደረገውን በሰሙ ጊዜ እነርሱ ደግሞ ተንኮል አደረጉ። ለራሳቸውም ስንቅ ያዙ፣
በአህዮቻቸውም ላይ አሮጌ አይበትና ያረጀና የተቀደደ የተጠቀመም የጠጅ አቁማዳ ጫኑ። ያረጀ የተጠቀመም ጫማ በእግራቸው አደረጉ። አሮጌም ልብስ ለበሱ። ለስንቅም የያዙት እንጀራ ሁሉ የደረቀና የሻገተ ነበረ። ኢያሱም ወደ ሰፈረበት ወደ ገልጌላ ሄደው ለእርሱና ለእስራኤል ሰዎች ከሩቅ አገር መጥተናል፣ አሁንም ከኛ ጋር ቃል ኪዳን አድርጉ አሉ። የእስራኤልም ሰዎች ኤዊያውያንን ምናልባት በመካከላችን የምትቀመጡ እንደሆነ እንዴትስ ከእናንተ ጋር ቃል ኪዳን እናደርጋለን አሏቸው። ኢያሱንም እኛ ባሪያዎች ነን አሉት። ኢያሱም እናንተ እነማን ናችሁ? ከወዴትስ መጣችሁ አላቸው። እነርሱም አሉት ከአምላክህ ከእግዚአብሔር ስም የተነሳ እጅግ ከራቀ አገር ባሪያዎች መጥተናል። ዝናውንም በግብጽም ያደረገውን ሁሉ በዮርዳኖስም ማዶ በነበሩት በሁለቱ በአሞራውያን ነገሥታት በሐሴቦን ንጉሥ በሴዎን በአስታሮትም በነበረው በባሳን ንጉሥ በአግ ያደረገውን ሁሉ ሰምተናል። ሽማግሌዎቻችንም በምድራችንም የሚኖሩት ሁሉ ለመንገድ ስንቅ በእጃችሁ ያዙ፣ ልትገናኟቸውም ሂዱ፣ እኛ ባሪያዎቻችሁ ነን፣ አሁንም ከኛ ጋር ቃል ኪዳን አድርጉ በሏቸው አሉን። ወደ እናንተ ለመምጣት በተነሳንበት ቀን ይህን እንጀራ ትኩሱን ለስንቅ ከቤታችን ወሰድነው። አሁንም እነሆ ደርቋል ሻክቷልም። እነዚህንም የጠጅ አቁማዳዎች አዲስ ሳሉ ሞላንባቸው፣ እነሆም ተቀደዋል። መንገዳችንም እጅግ ስለራቀብን እነዚህ ልብሶቻችንና ጫማዎቻችን አርጅተዋል። ሰዎቹም ከስንቃቸው ወሰዱ፣ እግዚአብሔርንም አልጠየቁም። ኢያሱም ከነሱ ጋር ሰላም አደረገ፣ በሕይወት እንዲተዋቸውም ከነርሱ ጋር ቃል ኪዳን አደረገ። የማኅበሩም አለቆች ማሉላቸው። ከነሱም ጋር ቃል ኪዳን ካደረጉ ከ3 ቀን በኋላ ጎረቤቶቻቸው እንደሆኑ በመካከላቸውም እንደኖሩ ሰሙ። የእስራኤልም ልጆች ተጉዘው በ3ኛው ቀን ወደ ከተሞቻቸው መጡ። የከተሞቻቸውም ስም ገባኦን፣ ከፊራ፣ ብኤሮት፣ ቂርያት ያሪም ነበረ። የሕዝቡም አለቆች በእስራኤል አምላክ በእግዚአብሔር ስለማሉላቸው የእስራኤል ልጆች አልመቷቸውም። ማኅበሩም ሁሉ በአለቆቹ ላይ አግሮመረሙ። አለቆቹም ሁሉ ለማኅበሩ ሁሉ በእስራኤል አምላክ በእግዚአብሔር ምለንላቸዋል፣ ስለዚህም እንነካቸው ዘንድ አይገባንም። ስለማለላቸው መሐላ ቁጣ እንዳይወርድብን ይህን እናድርግባቸው፣ በሕይወትም እንተዋቸው አሏቸው። አለቆቹም በሕይወት ይኑሩ አሏቸው። አለቆቹም እንደተናገሯቸው ለማኅበሩ ሁሉ እንጨት ቆራጮች ውሃም ቀጂዎች ሆኑ። ኢያሱም ጠርቶ እናንተ በመካከላችን ስትኖሩ ከእናንተ እጅግ የራቅን ነን ብላችሁ ለምን አታለላችሁን? አሁንም የተረገማችሁ ናችሁ። ለአምላኬም ቤት እንጨት ቆራጭ ውሃም ቀጂ የሆነ ባሪያ ከእናንተ ለዘላለም አይጠፋም አላቸው። መልሰውም ኢያሱን እኛ ባሪያዎችህ ምድሪቱን ሁሉ ይሰጣችሁ ዘንድ በእርሷም የሚኖሩትን ሁሉ ከፊታችሁ ያጠፋ ዘንድ አምላክህ እግዚአብሔር ባሪያውን ሙሴን እንዳዘዘ በእውነት ሰምተናል። ስለዚህም ከእናንተ የተነሳ ስለ ነፍሳችን እጅግ ፈራን፣ ይህንንም ነገር አድርገናል። አሁንም እነሆ በእጅህ ውስጥ ነን፣ ለዓይንም መልካምና ቅን የመሰለውን ነገር አድርግብን አሉት። እንዲሁም አደረገባቸው። ከእስራኤልም ልጆች እጅ አዳናቸው፣ አልገደሏቸውምም። በዚያም ቀን ኢያሱ ለማኅበሩ በመረጠው ስፍራ እስከ ዛሬ ድረስ ለእግዚአብሔር መሠዊያ እንጨት ቆራጮች ውሃም ቀጂዎች አደረጋቸው። ምዕራፍ 10 እንዲህም ሆነ የኢየሩሳሌም ንጉሥ አዶኒጼዴቅ ኢያሱ ጋይን እንደያዘ ፈጽሞም እንዳጠፋት በኢያሪኮና በንጉሷም ያደረገውን እንዲሁ በጋይና በንጉሷ እንዳደረገ የገባዖን ሰዎች ከእስራኤል ጋር ሰላም እንዳደረጉ በመካከላቸውም እንደሆኑ በሰማ ጊዜ ገባዖን ከመንግስታት ከተሞች እንዳንዲቱ ታላቅ ከተማ ስለሆነች ከጋይም ስለበለጠች ሰዎቿም ሁሉ ኃያላን ስለነበሩ እጅግ ፈራ። ስለዚህም የኢየሩሳሌም ንጉሥ አዶኒጼዴቅ ወደ ኬብሮን ንጉሥ ወደ ሆሃም፣ ወደ የርሙት ንጉሥም ወደ ጲርአም፣ ወደ ለኪሶ ንጉሥም ወደ ያፍያ፣ ወደ አዶላም ንጉሥም ወደ ዳቤር ልኮ ወደ እኔ ውጡ፣ ከኢያሱና ከእስራኤል ልጆች ጋር ሰላም አድርገዋልና ገባዖንን ለመምታት አግዙኝ አለ። 5ቱም የአሞራውያን ነገሥታት የኢየሩሳሌም ንጉሥ፣ የኬብሮን ንጉሥ፣ የየርሙት ንጉሥ፣ የለኪሶ ንጉሥ፣ የአዶላም ንጉሥ
ከሰራዊቶቻቸው ሁሉ ጋር ተሰብስበው ወጡ። ከገባዖንም ጋር ሊጋጠሙ ከበቧት። የገባዖንም ሰዎች ኢያሱ ወደ ሰፈረበት ወደ ጌልጌላ ልከው ባሪያዎችህን ለመርዳት እጅህን አትመልስ፣ በተራራማው አገር የሚኖሩ የአሞራውያን ነገሥታት ሁሉ ተሰብስበውብናልና ፈጥነ ወደኛ ውጣ፣ አድነንም፣ እርዳንም አሉት። ኢያሱም ከእርሱ ጋር የነበሩ ሰልፈኞች ሁሉ ጽኑዓን ኃያላኑም ሁሉ ከጌልገላ ወጡ። እግዚአብሔርም ኢያሱን በእጅህ አሳልፌ ሰጥቻቸዋለሁና አትፍራቸው፣ ከእነርሱም አንድ ሰው የሚቋቋምህ የለም አለው። ኢያሱም ከጌልጌላ ሌሊቱን ሁሉ ገስግሶ በድንገት መጣባቸው። እግዚአብሔርም በእስራኤል ፊት አስደነገጣቸው። በገባዖንም ታላቅ መምታት መታቸው። በቤትሖሮንም አቀበት በመንገድ አሳደዳቸው። እስከ አዜቃና እስከ ሜቄዳ ድረስ መታቸው። ከእስራኤልም ልጆች ፊት እየሸሹ በቤትሖሮን ቁልቁለት ሲወርዱ ወደ አዜቃ እስኪደርሱ ድረስ እግዚአብሔር ከሰማይ ታላላቅ የበረዶ ድንጋይ አወረደባቸውና ሞቱ። የእስራኤል ልጆች በሰይፍ ከገደሏቸው ይልቅ በበረዶ ድንጋይ የሞቱት በለጡ። እግዚአብሔርም በእስራኤል ልጆች እጅ አሞራውያንን አሳልፎ በሰጠ ቀን ኢያሱ እግዚአብሔርን ተናገረ። በእስራኤልም ፊት እንዲህ አለ፣ በገባዖን ላይ ፀሐይ ትቁም፣ በኤሎንም ሸለቆ ጨረቃ። ሕዝቡም ጠላቶቻቸውን እስኪበቀሉ ድረስ ፀሐይ ቆመ፣ ጨረቃም ዘገየ። ይህስ በያሻር መጽሐፍ የተጻፈ አይደለምን? ፀሐይም በሰማይ መካከል ዘገየ፣ አንድ ቀንም ሙሉ ያህል ለመግባት አልቸኮለም። እግዚአብሔር ለእስራኤል ይዋጋ ነበርና እግዚአብሔር የሰውን ቃል የሰማበት እንደዚያ ያለ ቀን ከዚያም በፊት ከዚያም በኋላ አልነበረም። ኢያሱም ከእርሱም ጋር እስራኤል ሁሉ ወደ ሰፈራቸው ወደ ጌልጌላ ተመለሱ። እነዚህም 5 ነገሥታት ሸሽተው በመቄዳ ዋሻ ተሸሸጉ። ለኢያሱም 5ቱ ነገሥታት በመቄዳ ዋሻ ተሸሽገው ተገኙ ብለው ነገሩት። ኢያሱም እንዲህ አለ፣ ወደ ዋሻው አፍ ታላላቅ ድንጋይ አንከባላችሁ ይጠብቋቸው ዘንድ ሰዎችን በዚያ አኑሩ። እናንተ ግን አትዘግዩ፣ ጠላቶቻችሁንም አባሯቸው፣ በኋላም ያሉትን ግደሉ። አምላካችሁም እግዚአብሔር በእጃችሁ አሳልፎ ሰጥቷቸዋልና ወደ ከተሞቻቸው እንዳይገቡ ከልክሏቸው አለ። እስኪጠፉም ድረስ ኢያሱና የእስራኤል ልጆች በታላቅ መምታታቸውን በፈጸሙ ጊዜ ከእነርሱም ያመለጡት ወደ ተመሸገ ከተማ በገቡ ጊዜ ሕዝቡ ሁሉ ኢያሱ ወደ ሰፈረበት ወደ መቄዳ በደህና ተመለሱ። በእስራኤል ልጆች ላይ ምላሱን ማንቀሳቀስ የደፈረ ማንም ሰው የለም። ኢያሱም የዋሻውን አፍ ክፈቱ፣ እነዚያንም 5 ነገሥታት ከዋሻው ወደ እኔ አውጣቸው አለ። እንዲህም አደረጉ። 5ቱንም ነገሥታት የኢየሩሳሌምን ንጉሥ፣ የኬብሮንንም ንጉሥ፣ የየርሙትንም ንጉሥ፣ የለኪሶንም ንጉሥ፣ የአዶላምንም ንጉሥ ከዋሻው ወደ እርሱ አወጧቸው። እነዚያንም ነገሥታት ወደ ኢያሱ ባወጧቸው ጊዜ ኢያሱ የእስራኤልን ሰዎች ሁሉ ጠራ። ከእርሱም ጋር የሄዱትን የሰልፈኞች አለቆች ቅረቡ፣ በእነዚህም ነገሥታት አንገት ላይ እግራችሁን አኑሩ አላቸው። ቀረቡ፣ በአንገታቸውም ላይ እግራቸውን አኖሩ። ኢያሱም እግዚአብሔር በምትወጓቸው በጠላቶቻችሁ ሁሉ ላይ እንዲሁ ያደርጋልና አትፍሩ፣ አትደንግጡ፣ ጽኑ፣ አይዟችሁ አላቸው። ከዚህም በኋላ መጥተው ገደሏቸው፣ በ5ቱም ዛፎች ላይ ሰቀሏቸው። እስከ ማታም ድረስ በዛፎቹ ተሰቅለው ቆዩ። ፀሐይም ልትገባ በቀረበች ጊዜ ኢያሱ አዘዘ፣ ከዛፎችም አወረዷቸው፣ ተሸሽገውም በነበሩበት ዋሻ ጣሏቸው። እስከ ዛሬም ድረስ በዋሻው አፍ ታላላቅ ድንጋይ ተደርጓል። በዚያም ቀን ኢያሱ መቄዳን ያዛት፣ እርሷንና ንጉሷንም በሰይፍ ስለት መታ። በእርሷም ያሉትን ነፍሳት ሁሉ ፈጽሞ አጠፋቸው፣ ከእነርሱም አንዱን ስንኳን አላስቀረም። በኢያሪኮም ንጉሥ እንዳደረገ በመቄዳ ንጉሥ አደረገ። ኢያሱም ከእርሱም ጋር እስራኤል ሁሉ ከመቄዳ ወደ ልብና አለፉ፣ ልብናንም ወጉ። እግዚአብሔርም እርሷንና ንጉሷን በእስራኤል እጅ አሳልፎ ሰጠ። እርሷንም በእርሷም ያሉትን ነፍሳት ሁሉ በሰይፍ ስለት መታ፣ በእርሷም አንዱን ስንኳ አላስቀረም። በኢያሪኮም ንጉሥ እንዳደረገው በልብና ንጉሥ አደረገ። ኢያሱም ከእርሱም ጋር እስራኤል ሁሉ ከልብና ወደ ለኪሶ አለፉ፣ ከበቧትም፣ ወጓትም።
እግዚአብሔርም ለኪሶን በእስራኤል እጅ አሳልፎ ሰጣት። በሁለተኛውም ቀን ያዟት። በልብናም እንዳደረጉት ሁሉ እርሷን በእርሷም ያሉትን ነፍሳት ሁሉ በሰይፍ ስለት መቷቸው። በዚያን ጊዜም የጌዝር ንጉሥ ሆራም ለኪሶን ለመርዳት ወጣ። ኢያሱም አንድስ እንኳን ሳይቀር እርሱንና ሕዝቡን መታ። ኢያሱም ከእርሱም ጋር እስራኤል ሁሉ ከለኪሶም ወደ አዶላም አለፉ፣ ከበቧትም፣ ወጓትም። በዚያም ቀን ያዟት፣ በሰይፍም ስለት መቷት። በለኪሶም እንዳደረገው ሁሉ በእርሷ ያሉትን ነፍሳት ሁሉ በዚያ ቀን ፈጽሞ አጠፋ። ኢያሱም ከእርሱም ጋር እስራኤል ሁሉ ከኦዶላም ወደ ኬብሮን ወጡ፣ ወጓትም፣ ያዟትም። እርሷንም ንጉሷንም ከተሞቿንም ሁሉ በእርሷም ያሉትን ነፍሳት ሁሉ በሰይፍ ስለት መቱ። በኦዶላም እንዳደረገው ሁሉ ማንንም አላስቀረም። እርሷንም በእርሷም ያሉትን ነፍሳት ሁሉ ፈጽሞ አጠፋ። ኢያሱም ከእርሱም ጋር እስራኤል ሁሉ ወደ ዳቤር ተመለሱ፣ ወጓትም። እርሷንም ንጉሷንም ከተሞቿንም ያዙ፣ በሰይፍም ስለት መቷቸው። በእነርሱም ውስጥ ያሉትን ነፍሳት ሁሉ ፈጽሞ አጠፉ፣ ማንንም አላስቀረም። በኬብሮን ደግሞ በልብናና በንጉሷ እንዳደረገው እንዲሁ በዳቤርና በንጉሷ አደረገ። እንዲሁም ኢያሱ ምድሪቱን ሁሉ፣ ተራራማውን አገር፣ ደቡቡንም፣ ቆላውንም፣ ቁልቁለቱንም፣ ነገሥታቶቻቸውንም ሁሉ መታ፣ ማንንም አላስቀረም። የእስራኤል አምላክ እግዚአብሔር እንዳዘዘውም ነፍስ ያለበትን ሁሉ ፈጽሞ አጠፋ። ኢያሱም ከቃዴስ በርኔ እስከ ጋዛ ድረስ የጎሶምንም ምድር ሁሉ እስከ ገባዖን ድረስ መታ። የእስራኤልም አምላክ እግዚአብሔር ለእስራኤል ስለተዋጋላቸው ኢያሱ እነዚህን ነገሥታት ሁሉ ምድራቸውንም በአንድ ጊዜ ያዘ። ኢያሱም ከእርሱም ጋር እስራኤል ሁሉ ወደ ሰፈሩ ወደ ጌልጌላ ተመለሱ። ምዕራፍ 11 እንዲህም ሆነ የአሦር ንጉሥ ኢያቢስ ይህንን በሰማ ጊዜ ወደ ማዶን ንጉሥ ወደ ዮባብ፣ ወደ ሺምሮንም ንጉሥ ወደ አዚፍም ንጉሥ፣ በሰሜንም በተራራማው አገር፣ በኪኔትሬም ደቡብ፣ በአረባ፣ በቆላውም በምዕራብም በኩል ባለ በዶር ኮረብታ ወደ ነበሩ ነገሥታት፣ በምስራቅና በምዕራብም ወዳለው ወደ ከናዊው፣ ወደ አሞራዊውም፣ ወደ ኬጢያዊውም፣ ወደ ፌርዛዊውም፣ በተራራማውም አገር ወዳለው ወደ ኢያቢሳዊው፣ ከአርሞኔም በታች በምጽጳ ወዳለው ወደ ኤዊያዊው ላከ። እነዚህም ከሰራዊቶቻቸው ሁሉ ከእጅግም ብዙ ፈረሰኞችና ሰረገሎች ጋር ወጡ። በባህር ዳርም እንዳለ አሸዋ ብዙ ሕዝብ ነበረ። እነዚህም ነገሥታት ሁሉ ተሰብስበው እስራኤልን ለመውጋት መጥተው በማሮን ውሃ አጠገብ አንድ ሆነው ሰፈሩ። እግዚአብሔርም ኢያሱን ነገ በዚህ ጊዜ ሁሉን እንደሞቱ አድርጌ በእስራኤል እጅ አሳልፌ ሰጣቸዋለሁና አትፍራቸው። የፈረሶቻቸውን ቋንጃ ትቆርጣለህ፣ ሰረገሎቻቸውንም በእሳት ታቃጥላለህ አለው። ኢያሱም ከሰልፈኞቹ ሁሉ ጋር በድንገት ወደ ማሮን ውሃ መጣባቸው፣ ወደቀባቸው። እግዚአብሔርም በእስራኤል እጅ አሳልፎ ሰጣቸው። መቷቸውም ወደ ታላቂቱም ሲዶና ወደ ማሴሮንም በምስራቅም በኩል ወዳለው ወደ ምጽጳ ሸለቆ አሳደዷቸው። ማንንም ሳያስቀሩ መቷቸው። ኢያሱም እግዚአብሔር እንዳዘዘው አደረገባቸው። የፈረሶቻቸውንም ቋንጃ ቆረጠ፣ ሰረገሎቻቸውንም በእሳት አቃጠለ። በዚያን ጊዜም ኢያሱ ተመልሶ አሦርን ያዘ፣ ንጉሷንም በሰይፍ ገደለ። አሦርም አስቀድሞ የእነዚህ መንግሥታት ዋና ከተማ ነበረች። በእርሷም ያሉትን ነፍሳት ሁሉ በሰይፍ ስለት ገደሉ፣ ፈጽመውም አጠፏቸው። እስትንፋስ ያለውንም አላስቀሩም። አሦርንም በእሳት አቃጠላት። የእግዚአብሔርን ባሪያ ሙሴ እንዳዘዘው ኢያሱ የእነዚህ ነገሥታት ከተሞች ሁሉ ነገሥታቶቻቸውንም ሁሉ ያዘ፣ በሰይፍም ስለት መታቸው፣ ፈጽሞም አጠፋቸው። እስራኤልም በኮረብቶቹ ላይ የነበሩትን ከተሞች ሁሉ አላቃጠሉም። ነገር ግን እስራኤል አሦርን ብቻ አቃጠሏት። የእስራኤልም ልጆች እነዚህን ከተሞች ምርኮ ሁሉ ከብቶቹንም ለራሳቸው ዘረፉ። ሰዎችን ሁሉ ግን እስኪጠፉ ድረስ በሰይፍ ስለት መቷቸው፣ እስትንፋስ ያለውንም ሁሉ አላስቀሩም። እግዚአብሔርም ባሪያውን ሙሴ እንዳዘዘው እንዲሁ ሙሴ ኢያሱን አዞት ነበር። ኢያሱም እንዲሁ አደረገ።
እግዚአብሔርም ሙሴን ካዘዘው ሁሉ ምንም አላስቀረም። ኢያሱም ያን ምድር ሁሉ ተራራማውንም ደቡብንም ሁሉ የጎሶምንም ምድር ሁሉ ቆላውንም አረባንም የእስራኤልንም ተራራማውንና ቆላውን ያዘ። እስከ ሴርም ከሚያወጣው ወና ከሆነው ተራራ ጀምሮ ከአርሞኔም ተራራ በታች በሊባኖስ ሸለቆ ውስጥ እስካለው እስከ በአልጋድ ድረስ ነገስታቶቻቸውንም ሁሉ ይዞ መታቸው፣ ገደላቸው። ኢያሱም ብዙ ዘመን ከነዚህ ነገስታት ሁሉ ጋር ይዋጋ ነበር። በገባኦን ከሚኖሩ ከኤዋውያን በቀር ከእስራኤል ልጆች ጋር እርቅ ያደረገች አንዲት ከተማ አልነበረችም። ሁሉን በሰልፍ ያዙ። እግዚአብሔር ሙሴን እንዳዘዘ ያጠፏቸው ዘንድ ሞገስንም እንዳያገኙ ፈጽመውም እንዲያጠፏቸው ከእስራኤል ጋር ይጋጠሙ ዘንድ ልባቸውን እንዲያደነድኑ ከእግዚአብሔር ዘንድ ሆነ። በዚያን ጊዜም ኢያሱ መጣ። ከተራራማውም አገር ከኬብሮንም ከዳቤርም ከአናብም ከእስራኤልም ተራራማ ሁሉ ከይሁዳም ተራራማ ሁሉ የዔናቅን ልጆች ገደለ። ኢያሱም ከከተሞቻቸው ጋር ፈጽሞ አጠፋቸው። በጋዛ በጌትም በአዛጦንም ጥቂቶች ቀሩ እንጂ በእስራኤል ልጆች ምድር ከዔናቅ ልጆች ማንም አልቀረም። እግዚአብሔርም ለሙሴ እንደነገረው ሁሉ ኢያሱ ምድሪቱን ሁሉ ያዘ። ኢያሱም ለእስራኤል እንደ ክፍላቸውና እንደ ነገዳቸው ርስት አድርጎ ምድሪቱን ሰጣቸው። ምድሪቱም ከሰልፍ አረፈች። ምዕራፍ 12 የእስራኤልም ልጆች የመቷቸው ከአርኖንም ሸለቆ ጀምሮ እስከ አርሞኔም ተራራ ድረስ በምስራቅ ያለውን አረባ ሁሉ በዮርዳኖስም ማዶ በፀሐይ መውጫ ያለውን አገራቸውን የወረሷቸው ነገስታት እነዚህ ናቸው። በሐሴቦን የተቀመጠው በአርኖንም ሸለቆ አጠገብ ካለችው ከአሮኤር ከሸለቆውም መካከል ጀምሮ የገለአድን እኩሌታ እስከ ያቦቅ ወንዝ እስከ አሞን ልጆች ዳርቻ ድረስ በምስራቅም በኩል ያለውን አረባ እስከ ኪኔሬት ባህር ድረስ በቤት የሽሞት መንገድ አጠገብ እስካለው እስከ አረባ ባህር እስከ ጨው ባህር ድረስ በደቡብም በኩል ከፈስጋ ተራራ አፋፍ በታች ያለውን ምድር የገዛው የአሞራውያን ንጉሥ ሴዎን ከራፋይም ወገን የቀረ በአስታሮትና በኤድራይ የተቀመጠው የአርሞኔምንም ተራራ ሰልካን ባሳንንም ሁሉ እስከ ጌሹራውያንና እስከ ማዕካታውያን ዳርቻ የገለአድንም እኩሌታ እስከ ሐሴቦን ንጉሥ እስከ ሴዎን ዳርቻ ድረስ የገዛው የባሳን ንጉሥ አግ። የእግዚአብሔር ባሪያ ሙሴና የእስራኤል ልጆች መቷቸው። የእግዚአብሔርም ባሪያ ሙሴ ርስት አድርጎ ለሮቤል ልጆች ለጋድም ልጆች ለምናሴም ነገድ እኩሌታ ምድሪቱን ሰጣቸው። በዮርዳኖስም ማዶ በምዕራብ በኩል በሊባኖስ ሸለቆ ካለችው ከበአልጋድ ወደ ሴይር እስከሚያወጣው ወና እስከሆነው ተራራ ድረስ ኢያሱ በየክፍላቸው ርስት አድርጎ ለእስራኤል ነገድ በሰጣት ምድር በተራራማው አገር በቆላውም በአረባም በቁልቁለቱም በምድረ በዳውም በደቡብም ያሉ ኬጣውያን፣ አሞራውያን፣ ከናውያንም፣ ፌርዛውያንም፣ ኤዊያውያንም ኢያቡሳውያንም የሆኑ ኢያሱና የእስራኤል ልጆች የመቷቸው የምድር ነገስታት እነዚህ ናቸው። የኢያሪኮ ንጉሥ፣ በቤቴል አጠገብ ያለችው የጋይ ንጉሥ፣ የኢየሩሳሌም ንጉሥ፣ የኬብሮን ንጉሥ፣ የየርሙት ንጉሥ፣ የለኪሶ ንጉሥ፣ የኦዶላም ንጉሥ፣ የጌዝር ንጉሥ፣ የዳቤር ንጉሥ፣ የጌደር ንጉሥ፣ የሄርማ ንጉሥ፣ የአራድ ንጉሥ፣ የልብና ንጉሥ፣ የአዶላም ንጉሥ፣ የመቄዳ ንጉሥ፣ የቤቴል ንጉሥ፣ የታপুዋ ንጉሥ፣ የኦፌር ንጉሥ፣ የአፌቅ ንጉሥ፣ የለሽሮን ንጉሥ፣ የማዶን ንጉሥ፣ የአሶር ንጉሥ፣ የሺምሮን ሚሮን ንጉሥ፣ የአዚፍ ንጉሥ፣ የታዕናክ ንጉሥ፣ የመጊዶ ንጉሥ፣ የቃዴስ ንጉሥ፣ በቀርሜሌዎስ የነበረ የዮቅነዓም ንጉሥ፣ በዶር ኮረብታ የነበረ የዶር ንጉሥ፣ የጌልገላ አሕዛብ ንጉሥ፣ የቲርሳ ንጉሥ፣ ነገሥታቱ ሁሉ 31 ናቸው። ምዕራፍ 13
ኢያሱም ሸመገለ፣ በዕድሜም አረጀ። እግዚአብሔርም አለው፣ አንተ ሸመገልክ፣ በዕድሜም አረጀህ። ያልተወረሰች እጅግ ብዙ ምድር ገና ቀርታለች። የቀረችውም ምድር ይህች ናት፣ የፍልስጤማውያንና የጌሹራውያን አገር ሁሉ፣ በግብፅም ፊት ካለው ከሺዎር ወንዝ ጀምሮ በሰሜን በኩል እስካለችው የከናውያን ሆና እስከተቆጠረችው እስከ አቃሮን ዳርቻ ድረስ፣ የጋዛ፣ የአዛጦን፣ የአስቀሎና፣ የጌት፣ የአቃሮን አምስቱ የፍልስጤማውያን መኳንንት፣ በደቡብም በኩል የኤዋውያን የከናናውያንም ምድር ሁሉ፣ ለሲዶናውያንም የምትሆን መዓራ እስከ አሞራውያን ዳርቻ እስከ አፌቅ ድረስ፣ የገባላውያንም ምድር በምስራቅም በኩል ከአርሞንኤም ተራራ በታች ካለችው በአልጋድ ጀምሮ እስከ ሐማት መግቢያ ድረስ ያለችው ሊባኖስ ሁሉ፣ በተራራማውም አገር የሚኖሩትን ሁሉ ከሊባኖስ ጀምሮ እስከ ማሴሮን ድረስ፣ ሲዶናውያን ሁሉ፣ እነዚህን ከእስራኤል ልጆች ፊት አባርራቸዋለሁ። እንዳዘዝሁም ምድራቸውን ለእስራኤል ርስት አድርገህ አካፍላቸው። አሁንም ይህንን ምድር ለ9 ነገድ ለምናሴም ነገድ እኩሌታ ርስት አድርገህ ክፈለው። የእግዚአብሔርም ባሪያ ሙሴ እንደሰጣቸው ከእርሱ ከምናሴ ጋር የሮቤልና የጋድ ልጆች በምስራቅ በኩል በዮርዳኖስ ማዶ ሙሴ የሰጣቸውን ርስታቸውን ተቀበሉ። በአርኖን ሸለቆ ዳር ካለችው ከአሮኤር በሸለቆው መካከል ካለችው ከተማ ጀምሮ የሜድባን ሜዳ ሁሉ እስከ ዲቦን ድረስ፣ በሐሴቦንም የነገሰ የአሞራውያን ንጉሥ የሴዎን ከተሞች ሁሉ እስከ አሞን ልጆች ዳርቻ ድረስ፣ ገለአድንም የጌሹራውያንንና የማዕካታውያንን ዳርቻ ሁሉ፣ የአርሞንኤምንም ተራራ ሁሉ፣ ባሳንንም ሁሉ እስከ ሰልካ ድረስ፣ በባሳን የነበረውን በአስታሮትና በኤድራይ የነገሰውን የአግን መንግሥት ሁሉ፣ እርሱም ከራፋይም የቀረ ነበረ። እነዚህንም ሙሴ መታቸው አወጣቸውም። የእስራኤል ልጆች ግን ጌሹራውያንንና ማዕካታውያንን አላወጡም። እስከ ዛሬም ድረስ ጌሹርና ማዕካት በእስራኤል መካከል ይኖራሉ። ለሌዊ ነገድ ግን ርስት አልሰጠም። ለእስራኤል አምላክ ለእግዚአብሔር የቀረበው በእሳት የተደረገ መሥዋዕት ርስታቸው ነው፣ እርሱ እንደተናገራቸው። ሙሴም ለሮቤል ልጆች ነገድ በየወገናቸው ርስትን ሰጣቸው። ድንበራቸውም በአርኖን ሸለቆ ዳር ካለችው ከአሮኤር ጀምሮ በሸለቆው መካከል ያለችው ከተማ የሜድባ ሜዳ ሁሉ፣ ሐሴቦንም በሜዳውም ያሉት ከተሞቿ ሁሉ፣ ዲቦን፣ ቦሞት በዓል፣ ቤት በዓልሞን፣ ያሐጽ፣ ቅዴሞት፣ ሜፍዓት፣ ቂርያትያይም፣ ሴባማ፣ በሸለቆውም ተራራ ያለችው ጼሬት ሸሃር፣ ቤተ ፌጎር፣ ከፈስጋ ተራራ በታች ያለው ምድር፣ ቤት የሽሞት፣ የሜዳውም ከተሞች ሁሉ፣ በሐሴቦንም የነገሰው የአሞራውያን ንጉሥ የሴዎን መንግሥት ሁሉ ነበረ። ሙሴም እርሱንና በምድሪቱ የተቀመጡትን የሴዎንን መሳፍንት የምድያምን አለቆች ኤዊን፣ ሮቆምን፣ ሱርን፣ ሁርን፣ ሪባን መታቸው። ከገደሏቸውም ሰዎች ጋር የእስራኤል ልጆች ሟርተኛውን የቢዖርን ልጅ በለዓምን በሰይፍ ገደሉት። የሮቤልም ልጆች ድንበር የዮርዳኖስ ወንዝና ዳርቻው ነበረ። የሮቤል ልጆች ርስት ከተሞቻቸውም መንደሮቻቸውም በየወገኖቻቸው ይህ ነበረ። ሙሴም ለጋድ ነገድ ለጋድም ልጆች በየወገኖቻቸው ርስት አድርጎ ሰጣቸው። ድንበራቸውም ኢያዜርና የገለአድ ከተሞች ሁሉ፣ የአሞንም ልጆች ምድር እኩሌታ በረባት ፊት እስካለችው እስከ አሮኤር ድረስ፣ ከሐሴቦን ጀምሮ እስከ ራማት ምጽጴ እስከ ብጦኒም ድረስ፣ ከመሃናይም ጀምሮ እስከ ዳቤር ዳርቻ ድረስ፣ በሸለቆውም ቤት ሐራም፣ ቤት ኒምራ፣ ሱኮት፣ ጻፎን፣ የሐሴቦን ንጉሥ የሴዎን መንግሥት ቅሬታ ነበረ። ድንበሩም ዮርዳኖስና በምስራቅ በኩል ባለው በዮርዳኖስ ማዶ የኪኔሬት ባህር ወዲያኛው ዳርቻ ነበረ። የጋድ ልጆች ርስት ከተሞቻቸውም መንደሮቻቸውም በየወገኖቻቸው የነበረ። ሙሴም ለምናሴ ነገድ እኩሌታ ርስት ሰጣቸው። ለምናሴም ልጆች ነገድ እኩሌታ በየወገኖቻቸው የነበረ። ድንበራቸውም ከመሃናይም ጀምሮ የባሳን ንጉሥ የአግ መንግሥት
ባሳን ሁሉ በባሳንም ያሉት የኢያዕር መንደሮች ሁሉ 60 ከተሞች የገላድም እኩሌታ በባሳንም ያሉት የአግ መንግስት ከተሞች አስታሮትና ኤድራይ ነበረ። እነዚህም ለምናሴ ልጅ ለማኪር ልጆች ሆኑ። ለማኪር ልጆች እኩሌታ በየወገኖቻቸው ይነበረ። ሙሴ በምስራቅ በኩል በኢያሪኮ አንጻር በዮርዳኖስ ማዶ በሞዓብ ሜዳ ሳለ የከፈለው ርስት ይህ ነው። ለሌዊ ነገድ ግን ሙሴ ርስት አልሰጠም። የእስራኤል አምላክ እግዚአብሔር እንዳላቸው ርስታቸው እርሱ ነው። ምዕራፍ 14 የእስራኤልም ልጆች በከነዓን ምድር የወረሱት ካህኑ አልዓዛርና የነዌ ልጅ ኢያሱ የእስራኤልም ልጆች ነገድ የአባቶቻቸው አለቆች ያካፈሏቸው ርስት ይህ ነው። እግዚአብሔር በሙሴ እጅ እንዳዘዘ ለ9 ነገድና ለእኩሌታው በየርስታቸው በዕጣ አካፈሏቸው። ለሁለቱ ነገድና ለእኩሌታው ነገድ በዮርዳኖስ ማዶ ሙሴ ርስት ሰጥቶ ነበር። ነገር ግን በመካከላቸው ለሌዋውያን ርስት አልሰጣቸውም። የዮሴፍ ልጆች ምናሴና ኤፍሬም 2 ነገዶች ነበሩ። ለሌዋውያንም ከሚቀመጡባቸው ከተሞች ለእንስሶቻቸውና ለከብቶቻቸው ከሚሆን መሰማሪያቸው በቀር በምድሩ ውስጥ ድርሻ አልሰጧቸውም። እግዚአብሔር ሙሴን እንዳዘዘ እንዲሁ የእስራኤል ልጆች አደረጉ፣ ምድሪቱንም ተካፈሉ። የይሁዳም ልጆች በጌልጌላ ወደ ኢያሱ ቀረቡ። ቄኔዛዊውም የይፎኒ ልጅ ካሌብ አለው፣ ለአምላክ ሰው ለሙሴ ስለ እኔና ስለ አንተ እግዚአብሔር በቃዴስ በርኔ የተናገረውን ነገር ታውቃለህ። የእግዚአብሔር ባሪያ ሙሴ ምድርን እሰልል ዘንድ ከቃዴስ በርኔ በላከኝ ጊዜ እኔ 40 ዓመት ሰው ነበርሁ። እኔም በልቤ የነበረውን ቃል መለስሁለት። ከኔ ጋር የወጡ ወንድሞቼ ግን የሕዝቡን ልብ አቀለጡ። እኔ ግን አምላኬን እግዚአብሔርን ፈጽሜ ተከተልኩ። ሙሴም በዚያ ቀን አምላኬን እግዚአብሔርን ፈጽመህ ተከትለሃልና እግርህ የረገጠውን ምድር ለአንተና ለልጆችህ ለዘላለም በእርግጥ ርስት ይሆናል ብሎ ማለ። አሁንም እነሆ እግዚአብሔር ለሙሴ ይህንን ቃል ከተናገረ በኋላ እስራኤል በምድረ በዳ ሲዞሩ እርሱ እንደተናገረኝ እግዚአብሔር እነዚህን 45 ዓመት በሕይወት አኖረኝ። አሁንም እነሆ ለእኔ ዛሬ 85 ዓመት ሆነኝ። ሙሴም በላከኝ ጊዜ እንደነበርኩ ዛሬ ጉልበታም ነኝ። ጉልበቴም በዚያ ጊዜ እንደነበረ እንዲሁ ዛሬ ለመዋጋት ለመውጣትም ለመግባትም ጉልበቴ ያው ነው። አሁን እንግዲህ በዚያን ቀን እግዚአብሔር የተናገረውን ይህን ተራራማ አገር ስጠኝ። አንተ በዚያ ቀን ኤናቃውያንን ታላላቆችና የተመሸጉ ከተሞችንም በዚያ እንዳሉ ሰምተህ ነበር። ምናልባት እግዚአብሔር ከኔ ጋር ይሆናል፣ እግዚአብሔርም እንደተናገረኝ አሳድዳቸዋለሁ። ኢያሱም ባረከው። ለይፎኒም ልጅ ለካሌብ ኬብሮንን ርስት አድርጎ ሰጠው። ስለዚህም የእስራኤል አምላክ እግዚአብሔርን ፈጽሞ ስለተከተለ ኬብሮን እስከ ዛሬ ለቄኔዛዊው ለይፎኔ ልጅ ለካሌብ ርስት ሆነች። የኬብሮንም ስም አስቀድሞ ቂርያት አርባቅ ትባል ነበር። ይህም አርባቅ በኤናቅ ሰዎች መካከል ከሁሉ ከፍ ያለ ነበረ። ምድሪቱም ከውጊያ አረፈች። ምዕራፍ 15 ለይሁዳም ልጆች ነገድ በየወገናቸው እስከ ጺን ምድረ በዳ እስከ ደቡብ መጨረሻ እስከ ኤዶምያስ ዳርቻው ድረስ ዕጣ ሆነላቸው። በደቡብም በኩል ያለው ድንበራቸው እስከ ጨው ባህር መጨረሻ ወደ ደቡብ እስከሚያይ እስከ ባህር ልሳን ነበረ። ከዚያም በአቅረቢም አቀበት በደቡብ በኩል ወጣ፣ ወደ ጺንም አለፈ። በቃዴስ በርኔ ወደ ደቡብ በኩል ወጣ፣ በሐጽሮንም በኩል አለፈ። ወደ አዳርም ወጣ፣ ወደ ቀርቃ ዞረ፣ ወደ አጽሞንም አለፈ። በግብጽም ወንዝ በኩል ወጣ። የድንበሩም መውጫ በባሕሩ አጠገብ ነበረ። በደቡብ በኩል ያለው ድንበራቸው ይህ ነው። በምስራቅም በኩል ያለው ድንበር እስከ ጨው ባህር እስከ ዮርዳኖስም መጨረሻ ነበረ። በሰሜንም በኩል ያለው ድንበር በዮርዳኖስ መጨረሻ እስካለው እስከ ባህሩ ልሳን ድረስ ነበር። ከዚያም ድንበሩ ወደ ቤት ሆግላ ወጣ፣ በቤት አረባ በሰሜን በኩል አለፈ። ወደ ሮቤልም ልጅ ወደ ቦሃን ድንጋይ ወጣ። ድንበሩም ከአኮር ሸለቆ ወደ ዳቤር ወጣ። በሰሜን በኩል በአዱሚም አቀበት ፊት ለፊት
በወንዙም በደቡብ በኩል ወዳለችው ወደ ጌልጌላ ተመለከተ። ድንበሩም ወደ ቤት ሳሚስ ውሃ አለፈ። መውጫውም በአይን ሮጌል አጠገብ ነበረ። ድንበሩም በሄኖም ልጅ ሸለቆ አጠገብ ኢየሩሳሌም ወደምትባለው ወደ ኢያቡሳዊው ወደ ደቡብ ወገን ወጣ። ድንበሩም በራፋይም ሸለቆ ዳር በሰሜን በኩል ባለው በሄኖም ሸለቆ ፊት ለፊት በምዕራብ ወገን ወዳለው ተራራ ራስ ላይ ወጣ። ድንበሩም ከተራራው ራስ ወደ ኔፍቶ ውሃ ምንጭ ደረሰ። ወደ ኤፍሮንም ተራራ ከተሞች ወጣ። ቂርያት ያሪም ወደምትባል ወደ በዓላ ደረሰ። ድንበሩም ከበዓላ በምዕራብ በኩል ወደ ሴር ተራራ ዞረ። ክሳሎን ወደምትባል ወደ ይአሪም ተራራ ወገን በሰሜን በኩል አለፈ። ወደ ቤት ሳሚስ ወረደ። በተምና በኩልም አለፈ። ድንበሩም ወደ አቃሮን ወደ ሰሜን ወገን ወጣ። ወደ ሽክሮን ደረሰ። ወደ በዓላ ተራራ አለፈ። በየብኒኤል በኩልም ወጣ። የድንበሩን መውጫ በባሕሩ አጠገብ ነበረ። በምዕራቡም በኩል ያለው ድንበር እስከ ታላቁ ባሕርና እስከ ዳርቻው ድረስ ነበረ። ለይሁዳ ልጆች በየወገናቸው በዙሪያው ያለ ድንበራቸው ይህ ነው። እግዚአብሔርም ኢያሱን እንዳዘዘው ለዩፎኒ ልጅ ለካሌብ በይሁዳ ልጆች መካከል ቂርያት አርባቅ የምትባለውን ከተማ ድርሻ አድርጎ ሰጠው። እርሷም ኬብሮን ናት። ይህም አርባቅ የኤናቅ አባት ነበረ። ካሌብም ሦስቱን የኤናቅን ልጆች ሴሲንና አኪመንን ተላሚንም ከዚያ አሳደደ። ከዚያም በዳቤር ሰዎች ላይ ወጣ። የዳቤርም ስም አስቀድሞ ቂርያት ሴፍር ትባል ነበር። ካሌብም ቂርያት ሴፍርን ለሚመታ ለሚይዛትም ልጄን አክሳን አጋባዋለሁ አለ። የካሌብ ወንድም የቄኔዝ ልጅ ጎቶንያል ያዛት፣ ልጁንም አክሳን አጋባው። እርሷም ወደ እርሱ በመጣች ጊዜ ከአባቷ እርሻ እንዲለምን መከረችው። እርሷም ከአህያዋ ወረደች። ካሌብም ምን ፈለግሽ አላት። እርሷም በረከትን ስጠኝ፣ በደቡብ በኩል ያለውን ምድር ሰጥተኛልና አሁን ደግሞ የውሃውን ምንጭ ስጠኝ አለችው። እርሱም የላይኛውንና የታችኛውን ምንጭ ሰጣት። በየወገኖቻቸውም የይሁዳ ልጆች ነገድ ርስት ይህ ነው። በደቡብም በኩል በምድራቸው ዳርቻ አጠገብ እስከ ኤዶምያስ ድንበር ያሉት የይሁዳ ልጆች ነገድ ከተሞች እነዚህ ነበሩ: ቀብስኤል፣ ኤዴር፣ ያጉር፣ ቂና፣ ዲሞና፣ አድአዳ፣ ቃዴስ፣ ሐጾር፣ ዩትናን፣ ዚፍ፣ ጤሌም፣ በአሎት፣ ሐጾር ሃዳታ፣ ሐጾር የምትባለውም ቂርያት ሐጾር፣ አማም፣ ሽማህ፣ ሞላዳ፣ ሐጸር ጋዳ፣ ሐሽሞን፣ ቤት ጳሌጥ፣ ሐጸር ሹዓል፣ ቤርሳቤህ፣ ቢዝዮትያ፣ በዓላ፣ ኢዩም፣ ዓጺም፣ ኤል ቶላድ፣ ኪሲል፣ ሄርማ፣ ጺግላግ፣ ማድማና፣ ሳንሳና፣ ልባዎት፣ ሽልሂም፣ አይን፣ ሪሞን 29 ከተሞችና መንደሮቻቸው። በቆላው ኤሽታኦል፣ ጾርዓ፣ አሽና፣ ዛኖዋ፣ አይን ገኒም፣ ታፑዋ፣ አይናም፣ የርሙት፣ አዶላም፣ ሰኮት፣ አዜቃ፣ ሽዓራይም፣ አዲታይም፣ ግዴራ፣ ግዴሮታይም 14 ከተሞችና መንደሮቻቸው። ጽናን፣ ሃዳሻ፣ ሚግዳል ጋድ፣ ዲልአን፣ ምጽጳ፣ ዮቅትኤል፣ ለኪሶ፣ ቦዝቃት፣ ኦዶላም፣ ከቦን፣ ለህማስ፣ ኪትሊሽ፣ ግዴሮት፣ ቤት ዳጎን፣ ናዕማ፣ መቄዳ 16 ከተሞችና መንደሮቻቸው። ልብና፣ ኤቴር፣ አሻን፣ ይፍታህ፣ አሽና፣ ንጺብ፣ ቅኢላ፣ አክዚብ፣ መሪሳ 9 ከተሞችና መንደሮቻቸው። አቃሮን ከተመሸጉና ካልተመሸጉ መንደሮቿ ጋር ከአቃሮንም ጀምሮ እስከ ባሕር ድረስ በአዛጦን አጠገብ ያሉት ሁሉ ከመንደሮቻቸው ጋር። አዛጦንና የተመሸጉና ያልተመሸጉ መንደሮቿም
ጋዛና የተመሸጉ ያልተመሸጉ መንደሮቿ እስከ ግብጽ ወንዝና እስከ ታላቁ ባህር ዳርቻ ድረስ በተራራማውም አገር ሳምር፣ የቲር፣ ሶኮ፣ ደና፣ ዳቤር የምትባለው ቂርያት ሰና፣ አናብ፣ ኤሽትሞዓ፣ አኒም፣ ጎሶም፣ ሆሎን፣ ጊሎ 11 ከተሞችና መንደሮቻቸው፣ አራብ፣ ዱማ፣ ኤሽአን፣ ያኒም፣ ቤትታጱዋ፣ አፌቃ፣ ሁምጣ፣ ኬብሮን የምትባል ቂርያት አርባቅ፣ ሲኦር 9 ከተሞችና መንደሮቻቸው፣ ማኦን፣ ቀርሜሎስ፣ ዚፍ፣ ዩጣ፣ ኢዝራኤል፣ ዮቅድአም፣ ዛኖአህ፣ ቃይን፣ ጊብዓ፣ ተምና 10 ከተሞችና መንደሮቻቸው፣ ሐልሁል፣ ቤትጹር፣ ጌዶር፣ ማዕራት፣ ቤት አኖት፣ ኤልትቆን 6 ከተሞችና መንደሮቻቸው፣ ቂርያት ያሪም የምትባለው ቂርያት በዓል፣ ረባት 2 ከተሞችና መንደሮቻቸው፣ በምድረ በዳ ቤት አረባ፣ ሚዲን፣ ስካካ፣ ኒብሻን የጨው ከተማ፣ አይን ጋዲ 6 ከተሞችና መንደሮቻቸው። በኢየሩሳሌም የተቀመጡትን ኢያቡሳውያንን ግን የይሁዳ ልጆች ሊያሳድዷቸው አልተቻላቸው። ኢያቡሳውያንም እስከ ዛሬ በይሁዳ ልጆች መካከል በኢየሩሳሌም ውስጥ ተቀምጠዋል። ምዕራፍ 16 የዮሴፍም ልጆች ዕጣ በኢያሪኮ አጠገብ በምስራቁ በኩል ካለው ከዮርዳኖስ አንስቶ በምድረ በዳውና በተራራማው በኩል ከኢያሪኮ ወደ ቤቴል ወጣ። ከቤቴል ወደ ሎዛ ወጣ። በአርካውያንም ዳርቻ በኩል ወደ አጣሮት አለፈ። ወደ ምዕራብም እስከ የፍሌጣውያን ዳርቻ እስከ ታችኛው ቤት ሆሮን ዳርቻ እስከ ጌዝር ድረስ ወረደ። መውጫውን በባህሩ አጠገብ ነበረ። የዮሴፍም ልጆች ምናሴና ኤፍሬም ርስታቸውን ወረሱ። የኤፍሬምም ልጆች ድንበር በየወገኖቻቸው እንደዚህ ነበረ። በምስራቅ በኩል የርስታቸው ድንበር አጣሮት አዳር እስከ ላይኛው ቤት ሆሮን ድረስ ነበረ። ድንበሩም ወደ ምዕራብ ወደ ሚክምታት በሰሜን በኩል ወጣ። ድንበሩም ወደ ምስራቅ ወደ ተአናት ሴሎ ዞረ። ወደ ኢያኖክ በምስራቅ በኩል አለፈ። ከኢያኖክም ወደ አጣሮትና ወደ ነአራት ወረደ። ወደ ኢያሪኮም ደረሰ። ወደ ዮርዳኖስም ወጣ። ድንበሩም ከጣপুዋ ወደ ምዕራብ እስከ ቃና ወንዝ ድረስ አለፈ። መውጫውም በባህሩ አጠገብ ነበረ። የኤፍሬም ልጆች ነገድ ርስት በየወገኖቻቸው የነበረ። ይኸውም በምናሴ ልጆች ርስት መካከል ለኤፍሬም ልጆች ከተለዩ ከተሞች ጋር ከተሞች ሁሉ ከመንደሮቻቸው ጋር ነው። በጌዝርም የተቀመጡትን ከናናውያንን አላሳደዷቸውም። እስከ ዛሬም ድረስ ከናናውያን በኤፍሬም መካከል ተቀምጠዋል። የጉልበት ግብርም ያስገብሯቸው ነበር። ምዕራፍ 17 ለምናሴ ነገድ ዕጣ ይህ ነው። የዮሴፍ በኩር እርሱ ነውና። የምናሴም በኩር የገለዓድ አባት ማኪር ብርቱ ሰልፈኛ ስለነበረ ገለዓድንና ባሳንን ወረሰ። ዕጣውም ለቀሩት ለምናሴ ልጆች በየወገኖቻቸው ለአቢዔዜር ልጆች፣ ለኬሌግ ልጆች፣ ለአስሪኤል ልጆች፣ ለሴኬም ልጆች፣ ለኦፌር ልጆች፣ ለሸሚዳ ልጆች ሆነ። የዮሴፍ ልጅ የምናሴ ወንዶች ልጆች በየወገኖቻቸው እነዚህ ናቸው። ለምናሴ ልጅ ለማኪር ልጅ ለገለዓድ ልጅ ለኦፌር ልጅ ለሰለብዓድ ግን ሴቶች ልጆች እንጂ ወንዶች ልጆች አልነበሩትም። የሴቶች ልጆቹም ስም ማህለህ፣ ኑዓ፣ ኤግላ፣ ሚልካ፣ ቲርጻ ነበረ። እነርሱም ወደ ካህኑ ወደ አልዓዛርና ወደ ነዌ ልጅ ወደ ኢያሱ ወደ አለቆችም ቀርበው እግዚአብሔር በወንድሞቻችን መካከል ርስት እንዲሰጠን ሙሴን አዘዘ አሉ። እግዚአብሔርም እንዳዘዘ በአባታቸው ወንድሞች መካከል ርስት ሰጣቸው። በዮርዳኖስ ማዶ ካለው ከገለዓድና ከባሳን አገር ሌላ ለምናሴ 10 ዕጣ ሆነ። የምናሴ ሴቶች ልጆች በወንዶች ልጆች መካከል ርስት ተቀብለዋልና
የገለዓድም ምድር ለቀሩት ለምናሴ ልጆች ሆኗልና። የምናሴም ድንበር ከአሴር ጀምሮ በሴኬም ፊት ለፊት እስካለው እስከ ሚክምታት ድረስ ነበረ። ድንበሩም በቀኝ በኩል ወደ አይን ታጳዋ ሰዎች አለፈ። የታጳዋ ምድር ለምናሴ ነበረ። በምናሴ ዳርቻ ያለው ታጳዋ ግን ለኤፍሬም ልጆች ሆነ። ድንበሩም ወደ ቃና ወንዝ ከወንዙ በደቡብ ወገን ወረደ። በምናሴም ከተሞች መካከል የነበሩት እነዚህ ከተሞች ለኤፍሬም ሆኑ። የምናሴም ድንበር በወንዙ በኩል በሰሜን ወገን ነበረ። መውጫውም በባህሩ አጠገብ ነበረ። በደቡብ በኩል ያለው ለኤፍሬም ነበረ። በሰሜንም በኩል ያለው ለምናሴ ነበረ። ድንበሩም ባህሩ ነበረ። በሰሜን በኩል ወደ አሴር፣ በምስራቅም በኩል ወደ ይሳኮር ደረሰ። በይሳኮርና በአሴር መካከል ቤሳንና መንደሮቿ፣ ይብልዓምና መንደሮቿ፣ ዶርና የመንደሮቿ ሰዎች፣ አይንዶርና የመንደሮቿ ሰዎች፣ ታዕናክና የመንደሮቿ ሰዎች፣ መጊዶና የመንደሮቿ ሰዎች፣ 3ቱ ኮረብቶች ለምናሴ ነበሩ። የምናሴ ልጆች ግን የእነዚህን ከተሞች ሰዎች ሊያሳድዷቸው አልቻሉም። ነገር ግን ከነዓናውያን በዚያ ሀገር በመቀመጥ ጸኑ። የእስራኤልም ልጆች በጸኑ ጊዜ ከነዓናውያንን የጉልበት ግብር አስገበሯቸው፣ ፈጽመውም አላሳደዷቸውም። የዮሴፍ ልጆች ኢያሱን እኔ ብዙ ሕዝብ ስለሆንኩ እስከ አሁንም እግዚአብሔር ስለባረከኝ ለምን አንድ ክፍል አንድም ዕጣ ብቻ ርስት አድርገ ሰጠኸኝ አሉት። ኢያሱም ብዙ ሕዝብ እስከሆንክ ተራራማውም የኤፍሬም አገር ጠቦህ እንደሆነ ወደ ዱር ወጥተህ በፌርዛውያን በራፋይም ምድር ለአንተ ስፍራ መንጥር አላቸው። የዮሴፍም ልጆች ተራራማው አገር አይበቃንም፣ በሸለቆም ውስጥ ለሚኖሩት በቤትሳንና በመንደሮቿ በኢዝራኤልም ሸለቆ ለሚኖሩት ከናውያን የብረት ሰረገሎች አላቸው አሉት። ኢያሱም የዮሴፍ ወገን ለሚሆኑ ለኤፍሬምና ለምናሴ አንተ ብዙ ሕዝብ ነህ፣ ጽኑም ኃይል አለህ፣ አንድ ዕጣ ብቻ አይሆንልህም። ነገር ግን ተራራማው አገር ላንተ ይሆናል። ዱር እንኳን ቢሆንም ትመነጥረዋለህ፣ ላንተም ይሆናል። ለከናውያንም የብረት ሰረገሎች ቢሆኑላቸው የበረቱም ቢሆኑ ታሳድዳቸዋለህ አላቸው። ምዕራፍ 18 የእስራኤል ልጆች ማህበር ሁሉ በሴሎ ተሰበሰቡ። በዚያም የመገናኛውን ድንኳን ተከሉ። ምድሩም ጸጥ ብሎ ተገዛላቸው። ከእስራኤልም ልጆች ርስት ያልተካፈሉ 7 ነገድ ቀርተው ነበር። ኢያሱም የእስራኤልን ልጆች አላቸው፣ የአባቶቻችሁ አምላክ እግዚአብሔር የሰጣችሁን ምድር ትወርሱ ዘንድ እስከ መቼ ለመግባት ቸል ትላላችሁ? ከየነገዱ ሁሉ 3 ሰዎች ምረጡ፣ እኔም እልካቸዋለሁ። ተነስተውም አገሩን ይዞራሉ፣ እንደ ርስታቸው መጠን ይጽፉታል፣ ወደ እኔም ይመለሳሉ። በ7 ክፍል ይከፍሉታል። ይሁዳ በደቡብ በኩል በዳርቻው ውስጥ ይቀመጣል። የዮሴፍ ወገኖች በሰሜን በኩል በዳርቻው ውስጥ ይቀመጣሉ። እናንተም ምድሩን በ7 ክፍል ጻፉት። የጻፋችሁትንም ወዲያ አምጡልኝ። በአምላካችንም በእግዚአብሔር ፊት በዚህ ዕጣ አጣጥላችኋለሁ። ነገር ግን የእግዚአብሔር ክህነት ርስታቸው ነውና ለሌዋውያን በመካከላችሁ ዕድል ፈንታ የላቸውም። ጋድም፣ ሮቤልም የምናሴም ነገድ እኩሌታ በዮርዳኖስ ማዶ በምስራቅ በኩል የእግዚአብሔር ባሪያ ሙሴ የሰጣቸውን ርስታቸውን ተቀብለዋል። ሰዎችም ተነስተው ሄዱ። ኢያሱም ምድሩን ሊጽፉ የሄዱትን ሂዱ፣ ምድሩንም ዞራችሁ ጻፉት፣ ወደ እኔም ተመለሱ፣ በዚህም በሴሎ በእግዚአብሔር ፊት ዕጣ አጣጥላችኋለሁ ብሎ አዘዛቸው። ሰዎቹም ሄደው ምድሩን ዞሩ፣ እንደ ከተሞቹም በ7 ክፍል ከፈሉት፣ በመጽሐፍም ጻፉት። ኢያሱም ወደ ሰፈረበት ወደ ሴሎ ተመለሱ። ኢያሱም በእግዚአብሔር ፊት በሴሎ ዕጣ አጣጣላቸው። በዚያም ኢያሱ ለእስራኤል ልጆች እንደ ክፍሎቻቸው ምድሩን ከፈለ። የብንያምም ልጆች ነገድ ዕጣ በየወገኖቻቸው ወጣ። የዕጣቸውም ዳርቻ በይሁዳ ልጆችና በዮሴፍ ልጆች መካከል ወጣ። በሰሜን በኩል ድንበራቸው ከዮርዳኖስ ጀመረ። ድንበሩም ወደ ኢያሪኮ ወደ ሰሜን ወገን ወጣ። ከዚያም በተራራማው አገር ወደ ምዕራብ ወጣ። መውጫውም በቤት አዌን ምድረ በዳ ነበረ። ድንበሩም ከዚያ በደቡብ በኩል ቤቴል ወደምትባል ወደ ሎዝ አለፈ።
ድንበሩም በታችኛው ቤት ሆሮን በደቡብ በኩል ባለው ተራራ ወደ አጣሮት አዳር ወረደ። ድንበሩም ወደ ምዕራብ ሄደ፣ በቤት ሆሮንም ፊት ለፊት ካለው ተራራ ወደ ደቡብ ዞረ። መውጫውም ቂርያትይዓሪም በምትባል በይሁዳ ልጆች ከተማ በቂርያት በዓል ነበረ። ይህ የምዕራቡ ዳርቻ ነበረ። የደቡብም ዳርቻ ከቂርያትይዓሪም መጨረሻ ነበረ። ድንበሩም በምዕራብ በኩል ወደ ነፍቶ ውሃ ምንጭ ወጣ። ድንበሩም በሄኖም ልጅ ሸለቆ ፊት ለፊት ወዳለው ተራራ መጨረሻ ወረደ። እርሱም በራፋይም ሸለቆ በሰሜን በኩል ነው። ወደ ሄኖም ሸለቆ ወደ ኢያቡስ ዳር በደቡብ በኩል ወረደ። ወደ አይንሮጌልም ወረደ። ወደ ሰሜንም አለፈ። በቤት ሳሚስ ምንጭ ላይ ወጣ። በአዱሚም አቀበት ፊት ለፊት ወዳለው ወደ ጌሊሎት ደረሰ። ወደ ሮቤልም ልጅ ወደ ቦሃን ድንጋይ ወረደ። በሰሜንም ወገን ወደ አረባ አጠገብ አለፈ። ወደ አረባም ወረደ። ድንበሩም ወደ ቤት ሆግላ ወደ ሰሜን ወገን አለፈ። መውጫውም በዮርዳኖስ መጨረሻ በደቡብ በኩል ባለው በጨው ባህር ልሳን አጠገብ ነበረ። ይህ የደቡብ ዳርቻ ነበረ። በምስራቅም በኩል ድንበሩ ዮርዳኖስ ነበረ። ይህ በዙሪያቸው ዳርቻ በየወገኖቻቸው የብንያም ልጆች ርስት ነበረ። የብንያምም ልጆች ነገድ ከተሞች በየወገኖቻቸው እነዚህ ነበሩ: ኢያሪኮ፣ ቤት ሆግላ፣ አመቀጺጽ፣ ቤት አረባ፣ ዘማራይም፣ ቤቴል፣ አዊም፣ ፋራ፣ ኤፍራታ፣ ክፊር አሞናይ፣ ኦፍኒ፣ ጋባ 12 ከተሞችና መንደሮቻቸው፣ ገባኦን፣ ራማ፣ ብኤሮት፣ ምስጳ፣ ከፊራ፣ አሞቂ፣ ሬቄም፣ ይርጵኤል፣ ተርአላ፣ ጼላ፣ ኤሌፍ፣ ኢየሩሳሌም የምትባል የኢያቡስ ከተማ፣ ቂርያት ጊብዓት 13 ከተሞችና መንደሮቻቸው። የብንያም ልጆች ርስት በየወገኖቻቸው የነበረ። ምዕራፍ 19 ሁለተኛው ዕጣ ለስምዖን ልጆች ነገድ በየወገኖቻቸው ወጣ። ርስታቸውም በይሁዳ ልጆች ርስት መካከል ነበረ። እነዚህም ርስታቸው ሆኑላቸው: ቤርሳቤህ፣ ሴባ፣ ሞላዳ፣ ሐጸር ሹዓል፣ ባላ፣ ኤጼም፣ ኤልቶላድ፣ በቱል፣ ሄርማ፣ ሲግላግ፣ ቤት ማርካቦት፣ ሐጸር ሱሳ፣ ቤተለባኦት፣ ሻሩሄን 13 ከተሞችና መንደሮቻቸው፣ አይን፣ ሪሞን፣ ኤቴር፣ አሻን 4 ከተሞችና መንደሮቻቸው፣ እስከ ባዕላት ብኤርና እስከ ደቡቡ ራማት ድረስ በእነዚህ ከተሞች ዙሪያ ያሉ መንደሮች ሁሉ። የስምዖን ልጆች ነገድ ርስት በየወገኖቻቸው የነበረ። ከይሁዳ ልጆች ክፍል የስምዖን ልጆች ርስት ሆነ። የይሁዳም ልጆች ዕድል ፈንታ ስለበዛባቸው የስምዖን ልጆች በርስታቸው መካከል ወረሱ። ሦስተኛውም ዕጣ ለዛብሎን ልጆች በየወገኖቻቸው ወጣ። የርስታቸውም ድንበር ወደ ሳሪድ ደረሰ። ድንበራቸውም በምዕራብ በኩል ወደ መርዓላ ወጣ፣ እስከ ደባሼትም ደረሰ። በዮቅናም ፊት ለፊት ወዳለው ወንዝ ደረሰ። ከሳሪድም ወደ ፀሐይ መውጫ ወደ ምስራቅ ወደ ኪስሎት ታቦር ዳርቻ ዞረ። ወደ ዳብራትም ወጣ፣ ወደ ያፊአም ደረሰ። ከዚያም በምስራቅ በኩል ወደ ጋት ሄፍርና ወደ ኢታቃጺን አለፈ። ወደ ሪምንና ወደ ኒአ ወጣ። ድንበሩም በሰሜን በኩል ወደ ሃናቶን ዞረ። መውጫውም በይፍታሄል ሸለቆ ነበረ። ቀጣት፣ ነህላል፣ ሺምሮን፣ ይዳላ፣ ቤተልሔም 12 ከተሞችና መንደሮቻቸው። የዛብሎን ልጆች ርስት በየወገኖቻቸው እነዚህ ከተሞችና መንደሮቻቸው ናቸው። አራተኛውም ዕጣ ለይሳኮር ልጆች በየወገኖቻቸው ወጣ። ድንበራቸውም ወደ ኢዝራኤል ወደ ከስሎት፣ ወደ ሱነም፣ ወደ ሐፍራይም፣ ወደ ሺሆን፣ ወደ አንሐራት፣ ወደ ረቢት፣ ወደ ቂሶን፣ ወደ አቤጽ፣ ወደ ሬሜት፣ ወደ አይንጋኒም፣ ወደ አይንሃዳ፣ ወደ ቤትጳጼስ ደረሰ። ድንበሩም ወደ ታቦርና ወደ ሻህጹማ
ወደ ቤት ሳሚስ ደረሰ። የድንበራቸው መውጫ ዮርዳኖስ ነበረ። 16 ከተሞችና መንደሮቻቸው። የኢሳኮር ልጆች ነገድ ርስት በየወገኖቻቸው እነዚህ ከተሞችና መንደሮቻቸው ናቸው። አምስተኛውም ዕጣ ለአሴር ልጆች ነገድ በየወገኖቻቸው ወጣ። ድንበራቸውም ሄልቃት፣ ሃሊ፣ ቤጤን፣ አዚፍ፣ አላሜሌክ፣ አምዓድ፣ ሚሽአል ነበረ። በምዕራብ በኩል ወደ ቀርሜሎስና ወደ ሺሆር ሊብናት ደረሰ። ወደ ፀሐይም መውጫ ወደ ቤት ዳጎን ዞረ። ወደ ዛብሎንም ወደ ይፍታሄል ሸለቆ፣ በሰሜን በኩል ወደ ቤት ኤሜቅና ወደ ንኢኤልም ደረሰ። በስተግራ በኩልም ወደ ካቡል ወጣ። ከዚያም ወደ ሄብሮን፣ ወደ ረአብ፣ ወደ ሐሞን፣ ወደ ቃና እስከ ታላቁ ሲዶናም ደረሰ። ድንበሩም ወደ ራማ ወደ ተመሸገውም ከተማ ወደ ጢሮስ ዞረ። ድንበሩም ወደ ሆሳ ዞረ። መውጫውም በአክሲብ በኩል ወደ ባህሩ ነበረ። ኡማ፣ አፌቅ፣ ረአብ ደግሞ ነበሩ። 22 ከተሞችና መንደሮቻቸው። የአሴር ልጆች ነገድ ርስት በየወገኖቻቸው እነዚህ ከተሞችና መንደሮቻቸው ናቸው። ስድስተኛውም ዕጣ ለንፍታሌም ልጆች በየወገኖቻቸው ወጣ። ድንበራቸውም ከሄሌፍ፣ ከጸነኒም ዛፍ፣ ከአዳሚኔቄብ፣ ከየብንኤል እስከ ለቁም ድረስ ነበረ። መውጫውም በዮርዳኖስ ነበረ። ድንበሩም ወደ ምዕራብ ወደ አዝኖት ታቦር ዞረ። ከዚያም ወደ ሁቆቅ ወጣ። ከዚያም በደቡብ በኩል ወደ ዛብሎን፣ በምዕራብ በኩል ወደ አሴር፣ በዮርዳኖስም በፀሐይ መውጫ ወደ ይሁዳ ደረሰ። የተመሸጉትም ከተሞች እነዚህ ነበሩ: ጺዲም፣ ጼር፣ ሐማት፣ ረቃት፣ ኬኔሬት፣ አዳማ፣ ራማ፣ አሶር፣ ቃዴስ፣ ኤድራይ፣ አይን ሐጾር፣ ይርኦን፣ ሚግዳልኤል፣ ሆሬም፣ ቤት አናት፣ ቤት ሳሚስ 19 ከተሞችና መንደሮቻቸው። የንፍታሌም ልጆች ነገድ ርስት በየወገኖቻቸው እነዚህ ከተሞችና መንደሮቻቸው ናቸው። ሰባተኛውም ዕጣ ለዳን ልጆች ነገድ በየወገኖቻቸው ወጣ። የርስታቸውም ዳርቻ የነበረ ጾርዓ፣ ኤሽታኦል፣ ሂርሼሜሽ፣ ሸዕለዊን፣ ኤሎን፣ ይትላ፣ ኤሎን፣ ተምና፣ አቃሮን፣ ኢልተቄ፣ ገባቶን፣ ባዕላት፣ ይሁድ፣ ብኔብረቅ፣ ጋትሪሞን፣ ሜያርቆን በኢዮጴ ፊት ለፊት ካለው ዳርቻ ጋር ራቆን። የዳንም ልጆች ዳርቻ አልበቃቸውም። የዳንም ልጆች ከሌሼም ጋር ሊዋጉ ወጡ። ያዟትም፣ በሰይፍም ስለት መቷት፣ ወረሷትም፣ ተቀመጡባትም። ስሟንም በአባታቸው በዳን ስም ዳን ብለው ጠሯት። የዳን ልጆች ነገድ ርስት በየወገኖቻቸው እነዚህ ከተሞችና መንደሮቻቸው ናቸው። ምድሩንም ሁሉ በየድንበሩ ርስት እንዲሆን ከፍለው ከጨረሱ በኋላ የእስራኤል ልጆች ለነዌ ልጅ ለኢያሱ በመካከላቸው ርስት ሰጡት። በኤፍሬም ተራራማ አገር ያለችውን ተምናሴራ የምትባለውን የፈለጋትን ከተማ እንደ እግዚአብሔር ትእዛዝ ሰጡት። ከተማም ሰርቶ ተቀመጠባት። ካህኑ አልዓዛር፣ የነዌም ልጅ ኢያሱ፣ የእስራኤልም ልጆች ነገዶች፣ የአባቶች አለቆች በእግዚአብሔር ፊት በሴሎ በመገናኛው ድንኳን ደጃፍ አጠገብ በዕጣ የተካፈሉት ርስት ይህ ነው። ምድሪቱንም መካፈል ጨረሱ። ምዕራፍ 20 እግዚአብሔርም ኢያሱን እንዲህ ብሎ ተናገረው። ለእስራኤልም ልጆች እንዲህ ብለህ ተናገራቸው። ሳይወድ ሳያውቅም ሰውን የገደለ ገዳይ እንዲሸሽባቸው በሙሴ እጅ የነገርኋቸውን መማፀኛ ከተሞችን ለዩ። ከደም ተበቃዩም መማፀኛ ይሆንላቸዋል። ከእነዚህም ከተሞች ወደ አንዲቱ ይሸሻል። በከተማይቱም በር አደባባይ ቆሞ በከተማይቱም ሽማግሌዎች ጆሮ ነገሩን ይናገራል። እነርሱም ወደ ከተማይቱ ይቀበሉታል፣ የሚቀመጥበትም ስፍራ ይሰጡታል። ደም ተበቃዩ ቢያሳድደው
አስቀድሞ ሳይጠላው ባልንጀራውን በስተት ስለገደለው ነፍሰ ገዳዩን በእጁ አሳልፈው አይስጡት። በማኅበሩ ፊት ለፍርድ እስኪቆም ድረስ በዚያም ወራት ያለው ታላቁ ካህን እስኪሞት ድረስ በዚያች ከተማ ይቀመጥ። ከዚያም ወዲያ ነፍሰ ገዳዩ ይመለሳል፣ ወደ ከተማውም ወደ ቤቱም ሸሽቶ ወደ ወጣበትም ከተማ ይገባል። በንፍታሌም ባለው በተራራማው አገር በገሊላ ቃዴስን፣ በኤፍሬምም ባለው በተራራማው አገር ሴኬምን፣ በይሁዳም ባለው በተራራማው አገር ኬብሮን የምትባለውን ቂርያት አርባቅን ለዩ። በዮርዳኖስም ማዶ ከኢያሪኮ ወደ ምስራቅ ከሮቤል ነገድ በምድረ በዳው በደልዳላው ስፍራ ቦሶርን፣ ከጋድም ነገድ በገላድ ራሞትን፣ ከምናሴም ነገድ በባሳን ጎላንን ለዩ። በማኅበሩ ፊት እስኪቆም ድረስ በደም ተበቃዩ እጅ እንዳይሞት ሳያውቅ ሰውን የገደለ ወደዚያ እንዲሸሽ ለእስራኤል ልጆች ሁሉ በመካከላቸው ለሚቀመጥ መጻተኛ የተለዩ ከተሞች እነዚህ ናቸው። ምዕራፍ 21 የሌዋውያን አባቶች አለቆች ወደ ካህኑ ወደ አልዓዛር ወደ ነዌም ልጅ ወደ ኢያሱ ወደ እስራኤልም ልጆች ነገዶች አለቆች ቀረቡ። በከነዓን ምድር ባለችው በሴሎ እግዚአብሔር በሙሴ እጅ የምንቀመጥባቸውን ከተሞች ለከብቶቻችንም መሰምሪያዎች ትሰጡን ዘንድ አዟል ብለው ተናገሯቸው። የእስራኤልም ልጆች እንደ እግዚአብሔር ትእዛዝ ከርስታቸው እነዚህን ከተሞችና መሰምሪያቸውን ለሌዋውያን ሰጡ። ለቀዓትም ወገኖች ዕጣ ወጣ። ሌዋውያንም ለነበሩ ለካህኑ ለአሮን ልጆች ከይሁዳ ነገድ፣ ከስምዖንም ነገድ፣ ከብንያምም ነገድ 13 ከተሞች በዕጣ ሆኑላቸው። ለቀሩትም ለቀዓት ልጆች ከኤፍሬም ነገድ፣ ከዳንም ነገድ፣ ከምናሴም ነገድ እኩሌታ 10 ከተሞች በዕጣ ሆኑላቸው። ለጌድሶንም ልጆች ከይሳኮር ነገድ፣ ከአሴርም ነገድ፣ ከንፍታሌምም ነገድ በባሳንም ካለው ከምናሴ ነገድ እኩሌታ 13 ከተሞች በዕጣ ሆኑላቸው። ለሜራሪም ልጆች በየወገኖቻቸው ከሮቤል ነገድ፣ ከጋድም ነገድ፣ ከዛብሎንም ነገድ 12 ከተሞች ሆኑላቸው። እግዚአብሔርም በሙሴ እጅ እንዳዘዘ የእስራኤል ልጆች እነዚህን ከተሞችና መሰምሪያቸውን ለሌዋውያን በዕጣ ሰጡ። ከይሁዳም ልጆች ነገድ፣ ከስምዖንም ልጆች ነገድ በስማቸው የተጠሩትን እነዚህን ከተሞች ሰጡ። የፊተኛው ዕጣ ለእነርሱ ስለወጣ የሌዊ ልጆች የቀዓት ወገን ለሆኑ ለአሮን ልጆች ሆኑ። በይሁዳ ተራራማ አገር ያለችውን ቂርያት አርባቅ የምትባለውን ከተማ በዙሪያዋም ያለውን መሰምሪያ ሰጧቸው። እርሷም ኬብሮን ናት። ይህም አርባቅ የዔናቅ አባት ነበረ። የከተማይቱን እርሻ ግን መንደሮቿንም ለዩፎኒ ልጅ ለካሌብ ርስት አድርገው ሰጡት። ለካህኑም ለአሮን ልጆች እነዚህን ሰጡ። ለነፍሰ ገዳይ መማፀኛ ከተማ የሆነችውን ኬብሮንንና መሰምሪያዋን፣ ልብናንና መሰምሪያዋን፣ የቲርንና መሰምሪያዋን፣ ኤሽትሞዓንና መሰምሪያዋን፣ ሆሎንንና መሰምሪያዋን፣ ዳቤርንና መሰምሪያዋን፣ ዓይንንና መሰምሪያዋን፣ ዮጣንና መሰምሪያዋን፣ ቤትሳሚስንና መሰምሪያዋን ከነዚህ ከሁለቱ ነገዶች 9 ከተሞችን ሰጡ። ከብንያምም ነገድ ገባዖንንና መሰምሪያዋን፣ ናሲብንና መሰምሪያዋን፣ አናቶትንና መሰምሪያዋን፣ አልሞንንና መሰምሪያዋን። የአሮን ልጆች የካህናት ከተሞች ከመሰምሪያቸው ጋር 13 ናቸው። ለቀሩትም ለቀዓት ልጆች ወገኖች ሌዋውያን የዕጣቸው ከተሞች ከኤፍሬም ነገድ ደረሷቸው። በኤፍሬም ተራራማ አገር ለነፍሰ ገዳይ መማፀኛ ከተማ የሆነችውን ሴኬምንና መሰምሪያዋን፣ ጌዝርንና መሰምሪያዋን፣ ቂብጻይምንና መሰምሪያዋን፣ ቤትሆሮንንና መሰምሪያዋን 4ቱን ከተሞች ሰጧቸው። ከዳንም ነገድ ኤልተቄንና መሰምሪያዋን፣ ገባቶንንና መሰምሪያዋን፣ ኤሎንንና መሰምሪያዋን፣ ጋትሪሞንንና መሰምሪያዋን 4ቱን ከተሞች ሰጧቸው። ከምናሴም ነገድ እኩሌታ ታዕናክንና መሰምሪያዋን፣ ጋትሪሞንንና መሰምሪያዋን 2ቱን ከተሞች ሰጧቸው። የቀሩት የቀዓት ልጆች ወገኖች ከተሞች ሁሉ ከመሰምሪያቸው ጋር 10 ናቸው። ለሌዋውያንም ወገኖች ለጌድሶን ልጆች ከምናሴ ነገድ እኩሌታ ለነፍሰ ገዳይ መማፀኛ ከተማ በባሳን ውስጥ የሆነችውን ጎላንንና መሰምሪያዋን
በኤሽትራንና መሰምሪያዋን ሁለቱን ከተሞች ሰጧቸው። ከይሳኮርም ነገድ ቂሶንንና መሰምሪያዋን፣ ዳብራትንና መሰምሪያዋን፣ የርሙትንና መሰምሪያዋን፣ አይንጋኒምንና መሰምሪያዋን አራቱን ከተሞች ሰጧቸው። ከአሴርም ነገድ ሚሽአልንና መሰምሪያዋን፣ አብዶንንና መሰምሪያዋን፣ ሄልቃትንና መሰምሪያዋን፣ ረአብንና መሰምሪያዋን አራቱን ከተሞች ሰጧቸው። ከንፍታሌምም ነገድ ለነፍሰ ገዳይ መማፀኛ ከተማ የሆነችውን በገሊላ ውስጥ ቃዴስንና መሰምሪያዋን፣ ሐሞት ዶርንና መሰምሪያዋን፣ ቀርታንንና መሰምሪያዋን ሦስቱን ከተሞች ሰጧቸው። የጌድሶን ልጆች ከተሞች ሁሉ በየወገኖቻቸው 13 ከተሞች ከመሰምሪያቸው ጋር ናቸው። ከሌዋውያንም ለቀሩት ለሜራሪ ልጆች ወገን ከዛብሎን ነገድ ዮቅናምንና መሰምሪያዋን፣ ቀርታንና መሰምሪያዋን፣ ዲሞናንና መሰምሪያዋን፣ ነህላልንና መሰምሪያዋን አራቱን ከተሞች ሰጡ። ከሮቤልም ነገድ ቦሶርንና መሰምሪያዋን፣ የሐጽንና መሰምሪያዋን፣ ቅዴሞትንና መሰምሪያዋን፣ ሜፍዓትንና መሰምሪያዋን አራቱን ከተሞች ሰጡ። ከጋድም ነገድ ለነፍሰ ገዳይ መማፀኛ ከተማ የሆነችውን በገላድ ውስጥ ራሞትንና መሰምሪያዋን፣ መሃናይምንና መሰምሪያዋን፣ ሐሴቦንንና መሰምሪያዋን፣ ኢያዜርንና መሰምሪያዋን አራቱን ከተሞች ሰጡ። ከሌዋውያን ወገኖች የቀሩት የሜራሪ ልጆች ከተሞች ሁሉ በየወገኖቻቸው እነዚህ ነበሩ። ዕጣቸውም 12 ከተማ ነበረ። በእስራኤል ልጆች ርስት መካከል የነበሩት የሌዋውያን ከተሞች ሁሉ 48 ከተሞችና መሰምሪያቸው ነበሩ። እነዚህም ከተሞች እያንዳንዳቸው ከመሰምሪያቸው ጋር ነበሩ። እነዚህም ከተሞች ሁሉ እንዲሁ ነበሩ። እግዚአብሔር የሚሰጣቸው ዘንድ ለአባቶቻቸው የማለላቸውን ምድር ሁሉ ለእስራኤል ሰጠ። ወረሷትም፣ ተቀመጡባትም። እግዚአብሔርም ለአባቶቻቸው እንደማለላቸው በዙሪያቸው ካሉት አሳረፋቸው። ከጠላቶቻቸውም ሁሉ ይቋቋማቸው ዘንድ ማንም ሰው አልቻለም። እግዚአብሔርም ጠላቶቻቸውን ሁሉ በእጃቸው አሳልፎ ሰጣቸው። እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ ተፈጸመ እንጂ ምንም አልቀረም። ምዕራፍ 22 በዚያን ጊዜም ኢያሱ የሮቤልን ልጆችና የጋድን ልጆች የምናሴንም ነገድ እኩሌታ ጠርቶ እንዲህ አላቸው። የእግዚአብሔር ባሪያ ሙሴ ያዘዛችሁን ሁሉ ጠብቃችኋል። እኔም ላዘዝኋችሁ ነገር ሁሉ ታዛችኋል። ይህንም ያህል ብዙ ጊዜ እስከ ዛሬ ድረስ ወንድሞቻችሁን አልተዋችሁም። የአምላካችሁንም የእግዚአብሔርን ትእዛዝ ጠብቃችኋል። አሁንም አምላካችሁ እግዚአብሔር እንደተናገራቸው ወንድሞቻችሁን አሳርፏቸዋል። አሁን እንግዲህ ተመለሱ፣ ወደ ቤታችሁና የእግዚአብሔር ባሪያ ሙሴ በዮርዳኖስ ማዶ ወደ ሰጣችሁ ወደ ርስታችሁ ምድር ሂዱ። ብቻ የእግዚአብሔር ባሪያ ሙሴ ያዘዛችሁን ትእዛዙንና ሕጉን ታደርጉ ዘንድ አምላካችሁን እግዚአብሔርን ትወዱ ዘንድ መንገዱንም ሁሉ ትሄዱ ዘንድ ትእዛዙንም ትጠብቁ ዘንድ ከእርሱም ጋር ትጠጉ ዘንድ በፍጹምም ልባችሁ በፍጹምም ነፍሳችሁ ታመልኩ ዘንድ እጅግ ተጠንቀቁ። ኢያሱም መረቃቸው፣ ሰደዳቸውም፣ ወደ ቤታቸውም ሄዱ። ለምናሴም ነገድ እኩሌታ ሙሴ በባሳን ውስጥ ርስት ሰጥቷቸው ነበር። ለቀረው ለእኩሌታው ግን ኢያሱ በዮርዳኖስ ማዶ በምዕራብ ወገን በወንድሞቻቸው መካከል ርስት ሰጣቸው። ኢያሱም ወደ ቤታቸው በሰደዳቸው ጊዜ እንዲህ ብሎ መረቃቸው። በብዙ ብልጥግና በእጅግም ብዙ ከብት፣ በብርም በወርቅም በናስም በብረትም በእጅግም ብዙ ልብስ ወደ ቤታችሁ ተመለሱ። የጠላቶቻችሁንም ምርኮ ከወንድሞቻችሁ ጋር ተካፈሉ። የሮቤልም ልጆች የጋድም ልጆች የምናሴም ነገድ እኩሌታ ሄዱ። በሙሴም እጅ በተሰጠ በእግዚአብሔር ትእዛዝ ወደ ተቀበሏት ወደ ርስታቸው ወደ ገላድ ምድር ይገቡ ዘንድ በከነዓን ምድር ካለችው ከሴሎ ከእስራኤል ልጆች ዘንድ ተመለሱ። በከነዓን ምድር ወዳለው ወደ ዮርዳኖስ አቅራቢያን በመጡ ጊዜ የሮቤል ልጆችና የጋድ ልጆች የምናሴም ነገድ እኩሌታ በዚያ በዮርዳኖስ አጠገብ
ታላቅ መሠዊያ ሠሩ። ለእስራኤልም ልጆች እነሆ በከነዓን ምድር ዳርቻ በዮርዳኖስ አጠገብ ባለው ግዛት የእስራኤል ልጆች ባሉበት ወገን የሮቤል ልጆችና የጋድ ልጆች የምናሴም ነገድ እኩሌታ መሠዊያ ሠርተዋል የሚል ወሬ ደረሰላቸው። የእስራኤልም ልጆች ይህንን በሰሙ ጊዜ የእስራኤል ልጆች ማኅበር ሁሉ ወጥተው እነርሱን ሊወጉ በሴሎ ተሰበሰቡ። የእስራኤልም ልጆች በገለዓድ ምድር ወዳሉት ወደ ሮቤል ልጆችና ወደ ጋድ ልጆች ወደ ምናሴም ነገድ እኩሌታ የካህኑን የአልዓዛርን ልጅ ፊንሐስን ላኩ። ከእርሱም ጋር 10 አለቆች ነበሩ። ከእስራኤል ከየነገዱ ሁሉ አንድ የአባቶች ቤት አለቃ፣ እያንዳንዱም በእስራኤል አእላፋት መካከል የየአባቶቻቸው ቤት አለቃ ነበረ። በገለዓድም ምድር ወዳሉት ወደ ሮቤል ልጆችና ወደ ጋድ ልጆች ወደ ምናሴም ነገድ እኩሌታ መጡ። እንዲህም ብለው ተናገሯቸው፣ የእግዚአብሔር ማኅበር ሁሉ የሚለው ይህን ነው። የእግዚአብሔር ማኅበር ሁሉ የሚለው ይህ ነው። ይህ በእስራኤል አምላክ ላይ ያደረጋችሁት ኃጢአት ምንድን ነው? ዛሬ እግዚአብሔርን ከመከተል ተመልሳችኋል። ዛሬም መሠዊያ በመሥራታችሁ በእግዚአብሔር ላይ አመጻችኋል። እኛ እስከ ዛሬ ድረስ ከእነርሱ ያልነጻንበት የጎፌር ኃጢአት ጥቂት ነውን? በእግዚአብሔር ማኅበር ላይ መቅሰፍት ወረደ። እናንተ ዛሬ እግዚአብሔርን ከመከተል ትመለሳላችሁን? ዛሬ በእግዚአብሔር ላይ ብታመጹ ነገ በእስራኤል ማኅበር ሁሉ ላይ ይቆጣል። ነገር ግን የርስታችሁ ምድር የረከሰ ቢመስላችሁ የእግዚአብሔር ማደሪያ ወደሚቀመጥበት ወደ እግዚአብሔር ርስት ምድር አልፋችሁ በመካከላችን ውረሱ። ከአምላካችንም ከእግዚአብሔር መሠዊያ ሌላ ለእናንተ መሠዊያ በመሥራታችሁ በእግዚአብሔርና በእኛ ላይ አታምጹ። የዛራ ልጅ አካን እርም ነገር በመውሰድ ኃጢአትን ስለሠራ በእስራኤል ማኅበር ሁሉ ላይ ቁጣ አልወረደምን? እርሱም በኃጢአቱ ብቻውን አልሞተም። የሮቤል ልጆችና የጋድ ልጆች የምናሴም ነገድ እኩሌታ ለእስራኤል አእላፋት አለቆች እንዲህ ብለው መለሱላቸው፣ የአማልክት አምላክ እግዚአብሔር እርሱ አውቆታል፣ እስራኤልም ያውቀዋል። በእግዚአብሔር ላይ አምፀንና ተላልፈን እንደሆነ ዛሬ አታድነን። እግዚአብሔርን ከመከተል እንድንመለስ የሚቃጠለውን መሥዋዕትና የእህል ቁርባን እንድናሳርግበት የደህንነትንም መሥዋዕት እንድናቀርብበት ብለን መሠዊያ ሰርተን እንደሆነ እግዚአብሔር እርሱ ራሱ ይበቀለን። ይልቁንም ከልባችን ፍርሃት የተነሳ በሚመጣው ዘመን ልጆቻችንን ከእስራኤል አምላክ ከእግዚአብሔር ጋር ምን አላችሁ? እናንተ የሮቤልና የጋድ ልጆች እግዚአብሔር በእኛና በእናንተ መካከል ዮርዳኖስን ድንበር አድርጓልና በእግዚአብሔር ዘንድ ዕድል ፈንታ የላችሁም ይሏቸዋል ብለን ይህንን አደረግን። በዚህም ልጆቻችንን እግዚአብሔርን ከመፍራት ያስተዋቸዋል። ስለዚህም መሠዊያ እንሥራ አልን። ነገር ግን ለሚቃጠል መሥዋዕት ወይም ለሌላ መሥዋዕት አይደለም። ነገር ግን በእኛና በእናንተ መካከል ከኛም በኋላ በትውልዳችንና በትውልዳችሁ መካከል በሚቃጠል መሥዋዕትና በቁርባን በደህንነትም መሥዋዕታችን እግዚአብሔርን እናመልክ ዘንድ በሚመጣውም ዘመን ልጆቻችንን በእግዚአብሔር ዘንድ ዕድል ፈንታ የላችሁም እንዳይሉ ምስክር ይሆናል። ስለዚህም አልን፣ በሚመጣው ዘመን ለኛ ወይም ለትውልዳችን ይህን ሲሉ እኛ እነሆ አባቶቻችን ያደረጉትን የእግዚአብሔርን መሠዊያ ምሳሌ እዩ። በእኛና በእናንተ መካከል ምስክር ነው እንጂ ስለሚቃጠል መሥዋዕትና ስለሌላ መሥዋዕት አይደለም እንላለን። በማደሪያው ፊት ካለው ከአምላካችን ከእግዚአብሔር መሠዊያ ሌላ ለሚቃጠል መሥዋዕትና ለእህል ቁርባን ለሌላ መሥዋዕትም የሚሆን መሠዊያን የሠራ ነው በእግዚአብሔር ላይ በማመጽ እግዚአብሔርንም ዛሬ መከተልን ለመተው በማለት እንደሆነ ይህ ከኛ ይራቅ። ካህኑ ፊንሐስና የማኅበሩ አለቆች ከእርሱ ጋር የነበሩት የእስራኤል አእላፋት አለቆች የሮቤል ልጆችና የጋድ ልጆች የምናሴም ልጆች የተናገሩትን ቃል በሰሙ ጊዜ ነገሩ እጅግ ደስ አሰኛቸው። የካህኑም የአልዓዛር ልጅ ፊንሐስ ለሮቤል ልጆችና ለጋድ ልጆች ለምናሴም ልጆች ይህን መተላለፍ በእግዚአብሔር ላይ አላደረጋችሁምና እግዚአብሔር በመካከላችን
እንዳለ ዛሬ እናውቃለን። አሁን የእስራኤልን ልጆች ከእግዚአብሔር እጅ አድናቸዋል አላቸው። የካህኑም የአልዓዛር ልጅ ፊናስና አለቆቹ ከሮቤል ልጆችና ከጋድ ልጆች ዘንድ ከገለዓድ አገር ወደ ከነዓን አገር ወደ እስራኤል ልጆች ተመለሱ፣ ወሬም አመጡላቸው። ነገሩም የእስራኤልን ልጆች ደስ አሰኘ። የእስራኤልም ልጆች እግዚአብሔርን አመሰገኑ። ከዚያም ወዲያ የሮቤል ልጆችና የጋድ ልጆች የተቀመጡባትን ምድር ያጠፉ ዘንድ ወጥተው እንዲወጋቸው አልተናገሩም። የሮቤል ልጆችና የጋድ ልጆችም እግዚአብሔር አምላክ እንደሆነ ይህ በመካከላችን ምስክር ነው ሲሉ መሠዊያውን ምስክር ብለው ጠሩት። ምዕራፍ 23 እንዲህም ሆነ ብዙ ዘመን ከሆነ በኋላ እግዚአብሔርም እስራኤልን በዙሪያቸው ካሉት ጠላቶቻቸው ሁሉ ካሳረፈ በኋላ ኢያሱም በሸመገለ በዕድሜውም ባረቸ ጊዜ ኢያሱ እስራኤልን ሁሉ ሽማግሌዎቻቸውንም አለቆቻቸውንም ፈራጆቻቸውንም ሹማምንቶቻቸውንም ጠርቶ እንዲህ አላቸው። እኔ ሸምግያለሁ፣ በዕድሜም አርጅቻለሁ። እናንተም አምላካችሁ እግዚአብሔር በእነዚህ አሕዛብ ሁሉ ስለ እናንተ ያደረገውን ሁሉ አይታችኋል። ስለ እናንተ የተዋጋ እርሱ አምላካችሁ እግዚአብሔር ነው። እነሆ እኔ ካጠፋኋቸው አሕዛብ ሁሉ ጋር ከዮርዳኖስ ጀምሮ በፀሐይ መግቢያ እስካለው እስከ ታላቁ ባሕር ድረስ ለነገዶቻችሁ ርስት እንዲሆኑ የቀሩትን እነዚህን አሕዛብ በዕጣ ከፈልሁላችሁ። አምላካችሁም እግዚአብሔር እርሱ ከፊታችሁ በብርቱ ይበትናቸዋል፣ ከፊታችሁም ያሳድዳቸዋል። አምላካችሁ እግዚአብሔር እንደተናገራችሁም ምድራቸውን ትወርሳላችሁ። ስለዚህም በሙሴ ሕግ መጽሐፍ የተጻፈውን ሁሉ ለመጠበቅና ለማድረግ በጣም በርቱ። ከእርሱም ወደ ቀኝም ወደ ግራም ፈቀቅ አትበሉ። በእናንተ መካከል ወደ ቀሩት ወደ እነዚህ አሕዛብ አትግቡ። የአማልክቶቻቸውንም ስም አትጥሩ። አትማሉባቸውም፣ አታምልኳቸውም፣ አትስገዱላቸውም። እስከ ዛሬ ድረስ እንዳደረጋችሁት ወደ አምላካችሁ ወደ እግዚአብሔር ተጠጉ እንጂ። እግዚአብሔር ታላላቆችንና ኃይለኞችን አሕዛብ ከፊታችሁ አስወጥቷል። እስከ ዛሬም ድረስ ማንም ሊቋቋማችሁ አልቻለም። አምላካችሁ እግዚአብሔር እንደተናገራችሁ ስለ እናንተ የሚዋጋ እርሱ ነውና ከእናንተ አንዱ ሰው 1000 ሰውን ያሳድዳል። አምላካችሁን እግዚአብሔርን ትወዱት ዘንድ ለራሳችሁ እጅግ ተጠንቀቁ። እናንተ ግን ተመልሳችሁ በመካከላችሁ ወደ ቀሩት ወደ እነዚህ አሕዛብ ብትጠጉ ከእነርሱም ጋር ብትጋቡ እናንተም ወደ እነርሱ እነርሱም ወደ እናንተ ብትደራረሱ አምላካችሁ እግዚአብሔር ከሰጣችሁ ከዚህች ከመልካሚቱ ምድር እስክትጠፉ ድረስ መውደቂያና ወጥመድ በጎናችሁም መግረፊያ በዓይናችሁም እሾህ ይሆኑባቸዋል እንጂ አምላካችሁ እግዚአብሔር ከእንግዲህ ወዲያ እነዚህን አሕዛብ ከፊታችሁ እንዳያሳድዳቸው ፈጽማችሁ እወቁ። እነሆም ዛሬ የምድርን ሁሉ መንገድ እሄዳለሁ። እናንተም እግዚአብሔር ስለ እናንተ ከተናገረው ከመልካም ነገር ሁሉ አንድ ነገር እንዳልቀረ በልባችሁ ሁሉ በነፍሳችሁም ሁሉ እወቁ። ሁሉ ደርሶላቸዋል፣ ከእርሱም አንድ ነገር አልቀረም። አምላካችሁ እግዚአብሔር የተናገረው መልካም ነገር ሁሉ እንደደረሰላችሁ አምላካችሁ እግዚአብሔር ከሰጣችሁ ከዚህች ከመልካሚቱ ምድር እናንተን እስኪያጠፋችሁ ድረስ እግዚአብሔር እንዲሁ ክፉን ነገር ሁሉ ያመጣባችኋል። አምላካችሁ እግዚአብሔር ያዘዛችሁን ቃል ኪዳን ስታፈርሱ ሄዳችሁም ሌሎችን አማልክት ስታመልኩ ስትሰግዱላቸውም በዚያ ጊዜ የእግዚአብሔር ቁጣ ይነድባችኋል። ከሰጣችሁም ከመልካሚቱ ምድር ፈጥናችሁ ትጠፋላችሁ። ምዕራፍ 24 ኢያሱም የእስራኤልን ነገድ ሁሉ ወደ ሴኬም ሰበሰበ። የእስራኤልንም ሽማግሌዎች አለቆቻቸውንም ፈራጆቻቸውንም ሹማምንቶቻቸውንም ጠራ። እነሱም በእግዚአብሔር ፊት ቆሙ። ኢያሱም ለሕዝቡ ሁሉ እንዲህ አለ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባቶቻችሁ የአብርሃምና የናኮር አባት ታራ አስቀድመው በወንዝ ማዶ ተቀመጡ፣ ሌሎችንም አማልክት አመለኩ።
አባታችሁንም አብርሃምን ከወንዝ ማዶ ወስጄ በከነዓን ምድር ሁሉ መራሁት፣ ዘሩንም አበዛው፣ ይስሐቅንም ሰጠሁት። ለይስሐቅም ያዕቆብንና ኤሳውን ሰጠሁት። ለኤሳውም የሴይርን ተራራ ርስት አድርጌ ሰጠሁት። ያዕቆብም ልጆቹም ወደ ግብፅ ወረዱ። ሙሴንና አሮንንም ላክሁ፣ በመካከላቸውም እንዳደረግሁ ግብፅን ቀሰፍኩ። ከዚያም በኋላ አወጣኋቸው። አባቶቻችሁንም ከግብፅ አወጣኋቸው፣ ወደ ባሕሩም ደረሳችሁ። ግብፃውያንም አባቶቻችሁን በሰረገሎችና በፈረሰኞች እስከ ኤርትራ ባሕር ድረስ አባረሯቸው። ወደ እግዚአብሔርም በጮኹ ጊዜ በእናንተና በግብፃውያን መካከል ጨለማ አደረገ። ባሕሩንም መለሰባቸው፣ አሰጠማቸውም። ዓይኖቻችሁም በግብፅ ያደረሁትን አዩ። በምድረ በዳም ብዙ ጊዜ ተቀመጣችሁ። እኔም በዮርዳኖስ ማዶ ወደ ተቀመጡበት ወደ አሞራውያን ምድር አመጣኋችሁ። ከእናንተም ጋር ተዋጉ፣ አሳልፌም በእጃችሁ ሰጠኋችሁ። ምድራቸውንም ወረሳችሁ፣ ከፊታችሁም አጠፋኋቸው። የሞዓብም ንጉሥ የሴፎር ልጅ ባላቅ ተነስቶ ከእስራኤል ጋር ተዋጋ። እንዲረግማችሁም የቢዖርን ልጅ በለዓምን ልኮ አስጠራው። እኔ ግን በለዓምን መስማት አልወደድሁም። እርሱም ፈጽሞ ባረካችሁ፣ እኔም ከእጁ አዳንኋችሁ። ዮርዳኖስንም ተሻገራችሁ፣ ወደ ኢያሪኮም መጣችሁ። የኢያሪኮም ሰዎች አሞራዊው፣ ፌርዛዊው፣ ከነዓናዊው፣ ኬጢያዊው፣ ጌርጌሳዊው፣ ኤዊያዊው፣ ኢያቡሳዊው ተዋጓችሁ። አሳልፌም በእጃችሁ ሰጠዋቸው። በፊታችሁም ተርብ ሰደድኩ። በሰይፍም በቀስትም ሳይሆን ሁለቱን የአሞራውያንን ነገሥታት ከፊታችሁ አሳደዳቸው። ያልደከማችሁበትንም ምድር ያልሰራችኋቸውንም ከተሞች ሰጠዋችሁ። ተቀመጣችሁባቸውም፣ ካልተከላችኋቸውም ከወይንና ከወይራ በላችሁ። አሁንም እግዚአብሔርን ፍሩ፣ በፍጹምም በእውነተኛም ልብ አምልኩት። አባቶቻችሁም በወንዝ ማዶ በግብፅም ውስጥ ያመለኳቸውን አማልክት ከእናንተ አርቁ፣ እግዚአብሔርንም አምልኩ። እግዚአብሔርንም ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸው ያላችሁባቸውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። ሕዝቡም መልሰው እንዲህ አሉ፣ እግዚአብሔርን ትተን ሌሎች አማልክትን ማምለክ ከኛ ይራቅ። እኛንና አባቶቻችንን ከባርነት ቤት ከግብፅ ምድር ያወጣን፣ በዓይናችንም ፊት እነዚያን ታላላቅ ተአምራት ያደረገ፣ በሄድንባትም መንገድ ሁሉ ባሳለፍንባቸውም አሕዛብ ሁሉ መካከል የጠበቀን እርሱ አምላካችን እግዚአብሔር ነውና። እግዚአብሔር አሕዛብን ሁሉ በምድሪቱም የተቀመጡትን አሞራውያን ከፊታችን አሳደደ። ስለዚህ እርሱ አምላካችን ነውና እግዚአብሔርን እናመልካለን። ኢያሱም ሕዝቡን እርሱ ቅዱስ አምላክ ነውና እርሱም ቀናተኛ አምላክ ነውና እግዚአብሔርን ማምለክ አትችሉም። መተላለፋችሁንና ኃጢአታችሁን ይቅር አይልም። እግዚአብሔርን ትታችሁ እንግዶችን አማልክት ብታመልኩ መልካም ካደረገላችሁ በኋላ ተመልሶ ክፉ ነገር ያደርግባችኋል፣ ያጠፋችሁማል አላቸው። ሕዝቡም ኢያሱን እንዲህ አይሁን፣ ነገር ግን እግዚአብሔርን እናመልካለን አሉት። ኢያሱም ሕዝቡን እንድታመልኩት እናንተ እግዚአብሔርን እንደመረጣችሁ በራሳችሁ ላይ ምስክሮች ናችሁ አላቸው። እነርሱም ምስክሮች ነን አሉ። እርሱም አሁን እንግዲህ በመካከላችሁ ያሉትን እንግዶች አማልክት አርቁ፣ ልባችሁንም ወደ እስራኤል አምላክ ወደ እግዚአብሔር አዘንብሉ አላቸው። ሕዝቡም ኢያሱን አምላካችንን እግዚአብሔርን እናመልካለን፣ ድምፁንም እንሰማለን አሉት። በዚያም ቀን ኢያሱ ከሕዝቡ ጋር ቃል ኪዳን አደረገ። በሴኬምም ሥርዓትና ፍርድ አደረገላቸው።
ኢያሱም ይህን ቃል ሁሉ በእግዚአብሔር ሕግ መጽሐፍ ጻፈ። ታላቁንም ድንጋይ ወስዶ በእግዚአብሔር መቅደስ አጠገብ ከነበረችው ከአድባሩ ዛፍ በታች አቆመው። ኢያሱም ለሕዝቡ እነሆ የተናገረንን የእግዚአብሔርን ቃል ሁሉ ሰምቷልና ይህ ድንጋይ ይመሰክርብናል። እንግዲህ አምላካችሁን እንዳትክዱ ይህ ምስክር ይሆንባችኋል አላቸው። ኢያሱም ሕዝቡን በእያንዳንዱ ወደ ርስቱ ሰደደ። እንዲህም ሆነ ከዚህ ነገር በኋላ የእግዚአብሔር ባሪያ የነዌ ልጅ ኢያሱ ዕድሜው 110 ዓመት ሲሆነው ሞተ። በተራራማውም በኤፍሬም አገር በገዓስ ተራራ በሰሜን ባለችው በርስቱ ዳርቻ በተምናሴራ ቀበሩት። ኢያሱ ባለበት ዘመን ሁሉ ከኢያሱም በኋላ በነበሩት ለእስራኤልም ያደረገውን የእግዚአብሔርን ሥራ ሁሉ ባወቁት በሽማግሌዎች ዘመን ሁሉ እስራኤል እግዚአብሔርን አመለኩ። የእስራኤልም ልጆች ከግብጽ ያወጡትን የዮሴፍን አጥንት ያዕቆብ ከሴኬም አባት ከኤሞር ልጆች በ100 በግ በገዛው እርሻ በሴኬም ቀበሩት። እርሻውም ለዮሴፍ ልጆች ርስት ሆነ። የአሮንም ልጅ አልዓዛር ሞተ። በተራራማውም በኤፍሬም አገር ለልጁ ለፊንሐስ በተሰጠችው በጊብዓ መሬት ቀበሩት።